አብዛኞቻችን በጾሙ ወቅት የተመላለስንባትን ቅድስት ቤተክርስቲያን በበዓለ ሃምሳ እኮ ዞር ብለን አናያት። አብዛኞቻችን በጾሙ ወቅት የሰገድንባትን የጸለይንባትን እንባችንን ያበስንባትን ቅድስት ቤተክርስቲያንን ጾሙ ከተፈታ በኋላ አገልግሎቷም ጭምር የተዘጋ ይመስል ተመልሰን አናያት። እነዚህ 55 ቀናት ክርስቲያኖች ስንጾም ትንሣኤውን ጠብቀን እንደቆየነው ሁሉ ከትንሣኤ በኋላ ያሉ 55 ቀናትን የመንፈስ ቅዱስን መውረድ ተዘጋጅተን የምንጠብቅበት ወቅታቶች ናቸው። ኃጢአት የምንሰራበት አይደለም። ለስጋችን ምቾት የምንመላለስበት አይደለም። ስለ ጾምንባቸው 55 ቀናት መረን ለቀን የጾሙ ልጓም እንደተፈታልን እንደፈለግን የምንበላበት፣ የምንጠጣበት፣ የምንሰክርበት፣ የምንዘሙትበት አይደለም። በዕለተ ትንሣኤ ቀን ጌታችን ኢየሱስ ክርስቶስ ከሙታን መካከል ሲነሳ የገደለንን ኃጢአታችንን ትተን ያልተነሳን በጣም ብዙ ሰዎች አሉ። እድል ነው ማለት ነው። 55ቱንም ቀን እድል አለ። ያላቆምከውን አቁመህ ያሰረህን የቀበረህን በደልንና ክፋትህን ትተህ ከጌታችን ከኢየሱስ ክርስቶስ ጋር ለመራመድ አብሮም ጭምር ለመኖር ስንት ቀን እድል አለ? 55 ቀናት እድል አለ። ክርስቶስ ስትሞትበት እንዲሁ በቃ ተቀበር ብሎ ለዓለም አሳልፎ አይሰጥህም። ያለህበት ቦታ ይወርድልሃል አምላክህ። ለአዳም እኮ ሲኦል ነው የወረደለት በነፍሱ። መቀስቀስ አቅቶት ነው ጠርቶ ከሲኦል የሲኦልን ማሰሪያ በጥሶ መጥራት ከብዶት ይመስላችኋል? የካህሊነት ጉዳይ እኮ ሆኖ አይደለም። በነፍሱ እስከ ሲኦል ድረስ የወረደለት እንዴት እንደወደደው እንዲያውቀው። አንተ የወደክበት ቦታ እግዚአብሔር አምላክ ወድቆ ያነሳል። አንተ የወደክበት ቦታ ላይ እግዚአብሔር አምላክ መጥቶ ይቀሰቅሳል። የእግዚአብሔርን ሁሉን ቻይነት እንፈትነዋለን። ራሱ ሳልንበረከክ አትሰማኝም፣ ሳልጸልይ አታዳምጠኝም፣ ደጅ ካልተመላለስኩኝ በቀር አቤት አትለኝም እንላለን። ለጸሎታችሁ መልስ እግዚአብሔር አምላክ አዘግይቶ እናንተን ቤቱ ደጅ እንድትጠኑ የሚያደርጋችሁ ጸሎታችሁን ብላችሁ መታችሁ እግዚአብሔርን ይዛችሁት ቤት እንድትሄዱ። እግዚአብሔር አይደንቃችሁም? ጆሮ ሳንሰጠው ጆሮ ይሰጠናል። በአንደበታችን የሚማርክ ንግግር ለሱ ደስ የሚያሰኝ ምስጋናና ልመና ሳናቀርብለት ያዳምጠናል። ማን እንደዚህ የሚንከባከበንና ማን እንደዚህ ጆሮ ሰጥቶ የሚያዳምጠን ሰው አለ? ንግግራችን አላማረም፣ ጆሮአችሁን ከፍታችሁ አልሰማችሁኝም እኮ ብሎ እግዚአብሔር አምላክ ጆሮን አልከለከለብንም፣ ያዳምጠናል። አሁንም የጸሎታችን መልስኛ መኪና ማሽከርከር አይደለም። ቤተ መቅደስ ውስጥ የማስቀደሳችን መልስኛ በቤት ውስጥ ባማረና በጌጠ ቦታ ውስጥ መመላለስ አይደለም። አትሳቱ ክርስቲያኖች። እኛ መንፈሳዊ ሕይወትን ከእግዚአብሔር ጋር ያለንን ህብረት የምንለካው ቁሳዊ በሆነ ነገር አይደለም። እንደዛ ማድረግ የጀመርን ጊዜ የተለማመድንም ጊዜ ነበረ ተንሸራተን የወደቅነው። የምንበላው የምንጠጣው አጽዋማት የሉም ብለን የምንናገረው በጾምንባቸው ፋንታ ለስጋችን ደስታ እንዲሰማን ለማድረግ አይደለም። ይሄ ወቅት መንግስተ ሰማያትን ወርሰን የምንኖርባትን የእግዚአብሔር መንግስትም ጭምር የምናስብበትም ጭምር። እግዚአብሔር እንኳንም አጎደለብን፣ እንኳንም አሳጣን፣ እንኳንም ሰላም የተነሳ ነው እንደዚህ እንኳን አረገን። ቢያንስ በዚህ እንኳን ማንን እየጠራ ነው? እግዚአብሔርን እየጠራ ነው። አገር ሰላም ሲሆንማ ማን ትዝ ይለዋል? መድኃኔዓለም ማን ትዝ ይለዋል? ያ የተዘረጋጁ ማን ትዝ ይለዋል? ኑ ልጆቼ እያለ የሚጣራው ድምፁ ማንኛችንም ትዝ አይለንም። ሲጀመርም እግዚአብሔር አምላክ እንዳስቀመጥነው ዕቃ የትም ብንሄድ ተመልሶ የምናገኘው የሚመስለን ሰዎች እኮ ነን። በጣም የምናሳዝነው። ከዚህ በላይ ሞት የለማ ክርስቲያኖች። እንደ እግዚአብሔር ቅዱስ ፈቃድ ከዚህ ሰዓት በኋላ ባለን የተወሰነ ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንሰማለን፣ እንማራለን። አምላካችን በጉባኤያችን በመሰባሰባችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ሕያውና ዘላለማዊ የሆነውን ቅዱስ ቃሉን መስማት እንድንችል የሁላችንንም አይነ ልቡናችንን እንዲያበራልን የእርሱ ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ለዛሬ የምንማማርበት የትምህርታችን ርዕስ የሚሆነው ትንሣኤ ይሆናል። እስኪ ትንሣኤ በሉ፣ ድገሙት። አሁንም ድገሙት። ይሄ አንረሳውም፣ አጭርም ስለሆነ ትንሣኤ በሚል ርዕስ እንማራለን። አምላካችን በድጋሚ እንዲያስተምረን በጉባኤያችንም ተገኝቶ እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ትንሣኤ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል ከ3 ቀንና ከ3 ሌሊት የመቃብር ቆይታው በኋላ የተነሳውን ክብረ በዓል የምናከብርበትን ዕለት ቅድስት ቤተክርስቲያን የምትጠራበት መጠሪያ ነው። ይህንን ትንሣኤ በሌላ ደግሞ አገላለጽ ፋሲካ ብለን እንጠራዋለን። ፋሲካም እንደዚሁ ሁሉ ልክ እንደ ትንሣኤ የጌታችን የመድኃኒታችን ኢየሱስ ክርስቶስን ከሙታን መካከል መነሳቱን የምናስብባትን ዕለት የምንጠራበት የመጠሪያ ስያሜ ነው።
ትንሣኤና ፋሲካ ግን የጌታችንን ከሙታን የተነሳበትን የበዓሉን የቀኑ መጠሪያ ብቻ ሳይሆን ራሱ የመድኃኔ ዓለም ስሙም ጭምር ነው። ትንሣኤ ብለን ብዙ ጊዜኛ የምናውቀው እንዳልኳችሁ 55 ቀናትን የአብይ ጾምን ጾመን የመጨረሻ የምንፈስክባትን ክርስቶስም ከሙታን ተነሳ ብለን የምንናገርባትን ዕለቷን ትንሣኤ እንላታለን። ግን ትንሣኤ ብለን የምንጠራው በቅዱስ ቤተክርስቲያናችን ውስጥ ፋሲካም ብለን የምንጠራው ዕለቱን ብቻ ሳይሆን ራሱ አምላካችንንም ጭምር። ቅዱሳት መጻሕፍት ትንሣኤ ብለው ሲጠሩት፣ ፋሲካ ብለው ሲጠሩት ጌታችን ኢየሱስ ክርስቶስን እናገኘዋለን። ከነዛ መካከል ክርስቶስ ትንሣኤ ተብሎ የሚጠራው የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 11 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ወዳጁ የሆነውን አልዓዛር ካንቀላፋበትና ከሞተበት መቃብር ሊያስነሳው ሊቀሰቅሰው በሄደ ጊዜ ላይ ወደ መቃብሩ ከመድረሱ ከተማዋ ገና ደግሞ ከመግባቱ የአልዓዛር እህቶች ከሆኑት መካከል አንዷ ማርታ አምላካችን ኢየሱስ ክርስቶስ ጋር እየሮጠች ሄደች። ከእግሩም ስር ወድቃ ጌታ ሆይ አንተ ከኛ ጋር ብትሆን ኖሮ ወንድማችን ባልሞተ ነበረ አለችው። ጌታችን ኢየሱስ ክርስቶስ ማርታ የተናገረችውን ነገሮች በሙሉ ተናግራ ከጨረሰች በኋላ ግን አምላካችን እንዲህ ነው ያላት። አብራችሁን በሉ። ትንሣኤና ሕይወት እኔ ነኝ። ሕይወት ማን ነው? ክርስቲያኖች እግዚአብሔር ነው፣ ክርስቶስ ነው። ትንሣኤስ ማን ነው? እግዚአብሔር ነው፣ ክርስቶስ ነው። አያችሁ፣ ትንሣኤ ብሎ የጠራው ራሱን፣ ሕይወት ብሎ የጠራው ራሱን። ትንሣኤን ስናከብር የምናከብረው የተነሳባትን ዕለቱን ብቻ ሳይሆን በዕለቱ የተነሳውንም አምላካችን መድኃኒታችን ኢየሱስ ክርስቶስንም ጭምር እንደሆነ መርሳት የለብን። እንደዚህ ሁሉ ትንሣኤ ክርስቶስ እንደሚባለው ሁሉ ደግሞ ፋሲካም ክርስቶስ ተብሎ ሲጠራ እናገኘዋለን። ፋሲካ በኦሪቱ ከሚከበሩ በዓላቶች መካከል ቀዳሚ በዓል ከሚባሉት መካከል አንዱ ነው። ፋሲካ የሚከበርበት ዋነኛ ምክንያት ባጭሩ ለማስቀመጥ እስራኤላውያን ከ400 ዓመት በላይ በግብጽ ባርነት ተገዝተው ከነበሩበት እግዚአብሔር ሙሴን ነብይ መሪ አድርጎ ከዛ ከባርነት ቀንበር ሲያላቅቃቸው መጨረሻ የመጣውን በግብጽም ከተሞች ላይ የታዘዘውን የሞተ በኩር መቅሰፍት እንዳይነካቸው ለእስራኤላውያን ምን ብሏቸው ነበረ? 1 ዓመት የሆነ ንጹህ ነውር ነቀፋ የማይገኝበትን በግ አርደው እንዲበሉ አዟቸው ነበር። እና እግዚአብሔር አምላክ አርደው እንዲበሉት ደሙንም መቃንና ጉበን የበራቸው አግዳሚና ቋሚ ላይ እንዲቀቡት ሲያዛቸው የሚያርዱትን በግ የፋሲካው በግ ብላችሁ ጥሩት ብሎ ነበር። የማን በግ በሉ እንጂ የፋሲካው በግ ብላችሁ ጥሩት ብሎ ነበር። ያረዱባትን ዕለት ደግሞ ይህችን ደግሞ ዕለቷን የእግዚአብሔር ፋሲካ ብላችሁ ጥሩ ብሏል። የማን ፋሲካ? የእግዚአብሔር ፋሲካ ብላችሁ ጥሩ አላቸው። በጉን አረዱ፣ ስጋውን ጠብሰው በሉ፣ ደሙን መቃንና ጉበኑ ላይ ቀቡ። የመጣባቸው የሞት መቅሰፍት የደም ምልክት ያየባቸውን ቤቶች እያለፈ የደሙ ምልክት የሌለባቸውን ስጋውንም ጭምር ጠብሰው ያልበሉትን ሰዎችን ግን እያንዳንዳቸውን እንደቀሰፋቸው ይናገራል። እስራኤላውያን ለጊዜው ከግብጽ ባርነት ነፃ የወጡበትን አርደው የበሉትን በግ እግዚአብሔር አምላክ የፋሲካው በግ በሉት ብሎ ሲናገር ብሉይ ኪዳንን እየተረጎመ ያስተምር የነበረው ሐዋርያው ቅዱስ ጳውሎስ ደግሞ አንደኛ ቆሮንቶስ መልእክቱ ምዕራፍ 5 ቁጥር 7 ላይ እስራኤላውያን አርደው የበሉት በግ ነው፣ እኛ ግን ታርዶ የበላነው ክርስቶስ ነው ይልና ምን ይላል? ፋሲካችን፣ እስኪ ፋሲካችን በሉ፣ ክርስቶስ ታርዶልናልና። የታረደው ምናችን ነው? ፋሲካችን ነው። ፋሲካችን ደግሞ ማን ነው? ክርስቶስ ነው። በፋሲካ እስራኤላውያን በጉን አርደው ከግብጽ እንደወጡት ሁሉ ንጹህ ነውር ነቀፋ የሌለበት የእግዚአብሔር በግ ተብሎ የሚጠራው ጌታችን ኢየሱስ ክርስቶስም በመስቀል ሞት ሞቶ ስጋውን ቆርሶ ደሙን አፍስሶ የበላነውን እኛን ደሙን የጠጣነውም እኛንም እንዳሻገረንና እንዳወጣን ለማሳየት ቅዱስ ጳውሎስ ፋሲካ ክርስቶስ ነው ብሎ ይጠራው። ስለዚህ ትንሣኤም ክርስቶስ ነው፣ ፋሲካም ክርስቶስ ነው የምንለው ለዚህ ነው። ይሄንን በዓል ቅዱስ ቤተክርስቲያናችን የበዓላት ሁሉ በኩር ነው ብላ ትጠራዋለች። የበዓላት ሁሉ በኩር ነው። የጾም ነው፣ የጸለይ ነው፣ የሰገድ ነው፣
በአብይ ጾም ውስጥ ባሳለፍናቸው ቆይታዎች ሁሉ የሰነበት ነው መሰንበት ለምንድነው ተብሎ ቢጠየቅ ለትንሳኤ ነው። በጌታችን በኢየሱስ ክርስቶስ በሰሙነ ሕማማት መሰቃየቱን፣ መንገላታቱን፣ መገረፉን፣ መሰቀሉን ስንሰማ ብናዝንም ያቺ ያዘንባት የዓርብ ዕለት ላይ ግን ቤተክርስቲያን የምትሸኘን እንዳዘንን ሆነ አይደለም። ልብ ብላችሁ ስሙ። ዓርብ ዕለት ስቅለትን ስናከብር ከ15 ቀን በፊት ማለት ነው እያዘን እያለቀስን ጌታችን ኢየሱስ ክርስቶስ የማይሞተው ሞተ እያልን እያነባን እየሰገድን ነበር ያሳለፍነው። እስከ ስንት ሰዓት ብትሉኝ እስከ 11 ሰዓት ነው እንደዛ የቆየን። ከ11 ሰዓት በኋላ ግን 55ቱንም ቀናት ሰቅለናቸው የነበሩትን ያልተጠቀምንባቸው ለዝማሬ አገልግሎታችንም ጭምር አንስተን በእጃችን ያልጨበጥናቸውን መቋሚያውን፣ ጸናጽሉን፣ ከበሮን ይዘን ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ እግዚአብሔርን እናመስግነው እርሱ ምስጉን ነው የተመሰገነ ነው ብላ ነው ቤተክርስቲያን የሸኘችን። አመስግነን ነው በክርስቶስ ሞት የተለያየ ነው። ለምን? ጌታችን ኢየሱስ ክርስቶስ የሞተባት የዓርብ ምሽት ማለት በአጸደ ነፍስ መለኮት በተዋሃደው ነፍሱ ወደ ሲኦል ገብቶ እኛን ሁላችንን ከሰይጣን አገዛዝ ነፃ አውጥቶ ሲኦልን ባዶ ያስቀረባት እርሱ ስለመሞቱ እናለቅሳለን። በነፍሱ ወደ ሲኦል ደግሞ ወርዶ እኛን ነፃ ስለማውጣቱ ደስ ተሰኝተን እናመሰግነዋለን። ይሄንን ሁሉ ስናደርግ ደግሞ ተደስተንም ብንቆይ ደስታችን ግን ፍጹም አልነበረም። የተደሰትነው ክርስቶስ ወደ ሲኦል ወርዶ ነፍሳትን ነፃ ስላወጣ ነው። ግን በዛው ቀን ላይ ደግሞ አመስግነን ከጨረስን በኋላ ወደ ቤታችን ደግሞ አንበላም፣ አንጠጣም፣ አንቀምስም ብለን ደግሞ እንገባለን። ያልበላ ነው፣ ያልጠጣ ነው፣ ያልቀመስ ነው ወደ ሲኦል የወረደውን አምላካችን ኢየሱስ ክርስቶስን ብናመሰግነው ደስታችን ግን ፍጹም ያልሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ መለኮት በተዋሃዳት ነፍሱ ወደ ሲኦል ሲወርድ መለኮት በተዋሃደው በዛው ስጋው ደግሞ ወደ ምን ወርዶ ነበር? ወደ መቃብር ገብቶ ነበር። ወደ መቃብር መግባቱን እያየን ደግሞ ተስፋ አድርገን ነበረ። ከዓርብ አንስቶ እስከ ቅዳሜ ለእሁድ ሌሊት 6 ሰዓት ድረስ እያለቀስን እያነባን የነበርነው እኛ እየዘመርን በተስፋ እየጠበቅን ነበረ። ሞትን ድል ያደረገውን ለኛም ለትንሳኤያችንም ጭምር በኩር የሆነውን ጌታችን ኢየሱስ ክርስቶስን እየጠበቅ ስለዚህ ለዛ ሁሉ ጾም፣ ለዛ ሁሉ መከራ፣ ለዛ ሁሉ እንግልት፣ ለዛ ሁሉ በጾም ውስጥ ከክርስቶስ ጋር አብሮ መከራ መስቀሉን ለተሸከመው ሰውነታችን መጨረሻ የምንከፈለው ስጦታችን የትንሳኤን በዓል አብሮ ከክርስቶስ ጋር ለማክበር የጾመው ትንሳኤን ለማክበር ያስቀደስነው የሰገድነው ከሕማሙ ጋር አብረን ከክርስቶስ ጋር የተሳተፍነው ልክ ሐዋርያው ቅዱስ ጳውሎስ እንደሚነግረን ሞቱን በሚመስል ሞት አብረን ከተባበርነው ትንሳኤውንም በሚመስል ትንሳኤ እኛም አብረን መነሳት እንድንችል። ስለዚህ ትንሳኤ መጽናኛችን ነው። ትንሳኤ ከፍ ብለን እንደምንነሳ ፈርሰን በስብሰን እንደማንቀር ምስክር አድርገን የምንጠቅሰው በዓል ስለሆነ ቤተክርስቲያን የበዓላት በኩር ታደርገዋለች። ያ ብቻ አይደለም። ብዙ በዓላትን ቤተክርስቲያን ውስጥ ስናከብር በዓላቶቻችን በሶስት ነው የሚወሰኑት። በስንት አልኳችሁ? በስንት? በሶስት። በዓል ስናከብር የትኛውንም በዓሉ ክብረ በዓሉ የሚጀምረው በምንድነው ብትሉ በዋዜማ አይደለም? ለምሳሌ ቅዱስ እስጢፋኖስ ዓመታዊ ክብረ በዓል ነው ነገ ብንል ዛሬ ምንድነው? ዋዜማ ነው። ስለዚህ ሊቃውንተ ቤተክርስቲያን ከቀኑ ጀምሮ ለበዓሉ የሚስማማውን ቀለም እየጨመሩ እያመሰገኑ ምንን ይጠብቃሉ? በዓሉን ይጠብቃሉ። በዓሉ ዕለት ደግሞ ስንደርስ በዓሉን አክብረን ከጨረስን በኋላ እንደዚሁ አንበታተን። እኚሁ ዋዜማውን ለበዓሉ ተስፋ ያደረጉ የጠበቁ ሊቃውንቱ ደግሞ በዛው በበዓሉ ቀን በዓሉ አልቋል ብለው አይሰናበቱም። በማግስቱም ድጋሚ ተሰብስበው ደግሞ እግዚአብሔርን ያመሰግኑታል። ስለዚህ በዋዜማ እናከብራለን፣ ክብረ በዓሉን እናከብራለን። ተመልሰን ደግሞ መተን በዓሉንም ዋዜማውንም እንድናሳልፍ ያደረገንን እግዚአብሔርን እናመሰግናለን። ትንሳኤን 3 ቀን አይደለም የምናከብረው 55 ቀን የምናከብረው። ስንት ቀን? 55 ቀን የጾምናቸውን ቀናት ያክል ትንሳኤውን እናከብረዋለን። የጾምናቸውን ቀናት ያክል ትንሳኤውን እናከብረዋለን። ለምንድን ነው ትንሳኤውን 55 ቀን የምንቆየው የሚለውንም ማወቅ አለብን። በዓሉን የምናከብረው ክርስቲያኖች ልብ ብላችሁ አዳምጡ። በእነዚህ 55 ቀናት ቤተክርስቲያናችን ከምናውቀውና በጾም ውስጥ ስናሳልፈው ከነበረው ከጾሙ ከስግደቱን ጭምር በተወሰነ መልኩ ተከልክለን
እነዚህን ወቅታት በደስታ እንድናሳልፈው የምታደርገን ልብ ብላችሁ ስሙ ክርስቲያኖች፣ በጾም ውስጥ ያቆምናቸውን ኃጢአቶቻችንን መልሰን ለመስራት እድልና በር ለመክፈት አይደለም። ብዙ ሰው የትንሣኤን በዓል በጾም ውስጥ ናፍቆ እንደሚጠብቀው ሁሉ ትንሣኤ ገብቶ ግን የሚያከብረውና የሚመላለስበት የትንሣኤ ወቅትን ግን እስኪያልቅን የሚለምነው እውነት ሐሰት እውነት እኮ ነው። የትንሣኤን በዓል ልክ ከገባ በኋላ ሳምንቱን ደስ ይለናል፣ እለቱ ዳግም ትንሣኤም ደስ ይለናል፣ ሶስተኛውም ሳምንት ደስ ይለናል። ከሶስተኛው ሳምንት በኋላ ግን እንደው ምን አለ ይሄ ጾም በመጣ ነው የምንለው። ለምን ይመስላችኋል? በዓሉን መከበር ባለበት ልክ እያከበር ነው። በእነዚህ 55 ቀናት ውስጥም ጭምር እንዴት መመላለስም ጭምር እንዳለብን ስለማናውቀው በጾሙ ውስጥ ሰብስበንና በጾም ውስጥ ከእግዚአብሔር አምላክ ጋር ተገናኝተን ያካበትናቸውን ብዙ በረከቶቻችንን ሳምንትና ሁለት ሳምንት ሳይቀር እንደምንጥለው እንደምንተወው ስለምናውቀው 55ቱን ቀናት ግን ከክርስቶስ ትንሣኤ በኋላ ሐዋርያት እንዴት ነው የነበሩት የሚለውን ማወቅ ለዚህ ጥሩ መልስ ነው። ክርስቶስ ከተነሳባት ከዛች ቀን አንስቶ 40ውን ቀን አንደኛ ሐዋርያት ከክርስቶስ እግር ስር እየተማሩ ነበር። ምን እያረጉ? እየተማሩ ነበር። ለዛ ነው ቤተክርስቲያናችን ክርስቶስ ከተነሳበት እስካረገበት እስከ 40ኛው ቀን ድረስ ለሐዋርያት ያስተምራቸው እንደነበረ የሐዋርያት ሥራ ምዕራፍ 1 ጥሩ ምስክር ነው። እያስተማራቸው ቆይቶ ነበር። ይሄን ያስተማራቸውን ትምህርት ቤተክርስቲያናችን መጽሐፈ ኪዳን ትለዋለች። ምን ትለዋለች? መጽሐፈ ኪዳን። ኪዳን የተማሩት አባቶቻችን ሐዋርያት በዚህ ወቅት ነው። ስለዚህ ሰው ከክርስቶስ ትንሣኤ በኋላ ምን ማድረግ አለበት ብላችሁ የምትጠይቁ ከሆነ ምን ብሩቅ ሳትሄዱ እዛው ቅዱስ መጽሐፍ ላይ ተጽፎ የምናገኘው ከክርስቶስ ትንሣኤ በኋላ ሐዋርያት እየተማሩ እንደነበረ ነው። ሁለተኛው ከክርስቶስ ትንሣኤ በኋላ ሐዋርያት ምን እያደረጉ ነበረ ብላችሁ ብትጠይቁ ደግሞ መንፈስ ቅዱስን እስኪወርድላቸው እየጠበቁ ነበር። ምን እስኪወርድላቸው? መንፈስ ቅዱስ። እነዚህ 55 ቀናት ክርስቲያኖች ስንጾም ትንሣኤውን ጠብቀን እንደቆየነው ሁሉ ከትንሣኤ በኋላ ያሉ 55 ቀናትን የመንፈስ ቅዱስን መውረድ ተዘጋጅተን የምንጠብቅበት ወቅታቶች ናቸው። ኃጢአት የምንሰራበት አይደለም። ለስጋችን ምቾት የምንመላለስበት አይደለም። ስለ ጾምንባቸው 55 ቀናት መረን ለቀን የጾሙ ልጓም እንደተፈታልን እንደፈለግን የምንበላበት፣ የምንጠጣበት፣ የምንሰክርበት፣ የምንዘሙትበት አይደለም። መንፈስ ቅዱስን የምንጠባበቅበት። ክርስቶስ ከተነሳ በኋላ ተስፋ አድርጎ ደቀ መዛሙርቱን ራሱ የነገራቸው ኃይልን ከአርያም እስከምትለብሱ ድረስ ከየት እንዳትወጡ ብሎ ከኢየሩሳሌም እንዳትወጡ ነው ያላቸው። እያስተማረ እስኪያርግ ድረስ ጠበቃቸው። ካረገ በኋላ ያስተማርኳችሁን ይዛችሁ እዛው ኢየሩሳሌም ተቀመጡ አላቸው። ኢየሩሳሌም ቤተክርስቲያን እኮ ናት። አብዛኞቻችን በጾሙ ወቅት የተመላለስንባትን ቅዱስ ቤተክርስቲያን በበዓለ ሃምሳ እኮ ዞር ብለን አናያት። አብዛኞቻችን በጾሙ ወቅት የሰገድንባትን የጸለይንባትን እንባችንን ያበስንባትን ቅዱስ ቤተክርስቲያንን ጾሙ ከተፈታ በኋላ አገልግሎቷም ጭምር የተዘጋ ይመስል ተመልሰን አናያት። ያ ግን አልነበረም። 55ቱን ቀናት ማንን የምንጠብቅበት ነው አልኳችሁ? መንፈስ ቅዱስ መውረዱን የምንጠባበቅበት ነው። መንፈስ ቅዱስ እስኪወርድ ድረስ ከቤተ ክርስቲያን ከተባለች ከኢየሩሳሌም ቅጽር የማንወጣበት ነበር። 55ቱን ቀናት በዓሉን እንድናከብር ቅዱስ ቤተ ክርስቲያን የምታዘን ሁለተኛ ለዚህ ነው። ሶስተኛው ቅዱስ ቤተ ክርስቲያን ይሄንን በዓል 55 ቀናት እንዲከበር የምታደርገው በዓሉ 55 ቀን በተከታታይ እንቁጠር እንጂ 55ቱንም ቀን እንደ አንድ ነው የምናከብረው። እንደ ስንት እየሰማችሁኝ ነው? እንደ ስንት? እንደ አንድ ነው የምናከብረው። ለምሳሌ ዛሬ በዓሉ ምንድነው ተብላችሁ ብትጠየቁ ምን ብላችሁ ነው የምትመልሱት? ትንሣኤ ነው የምትለው። ነገስ ትንሣኤ ነው። ከነገ ወዲያስ? 55ቱንም ቀን ያለ መቋረጥ የምናከብረው በዓል ምንድነው? ትንሣኤ ነው። ለምን ይመስላችኋል 55ቱንም ቀን እንደዛ የምናከብረው? መቼም ክርስቶስ ከሙታን መካከል ከተነሳ እኮ በኋላ ድጋሚ መቃብር ውስጥ እየገባ ዙሪያው ላይ ለነበሩት ሰዎች በሙሉ እንደ አዲስ እየተነሳ እኮ ታስተምሮ አይደለም። በፍጹም አንዴ ሞተ፣ አንዴ ከሙታን መካከልም ጭምር መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል አምላካችን ተነሳ። ከዛ በኋላ አምላካችን አልሞተም። ከዛ በኋላ ወደ ተቀበረበት መቃብርም ክርስቶስ አልወረደም። 55ቱን ቀናት ታዲያ ትንሣኤን የምናከብረው ለምንድን ነው ብላችሁ የምትጠይቁ ከሆነ የክርስቶስ ትንሣኤ ለኛም ጭምር የትንሣኤ በኩር ስለሆነ ነው። እስኪ የትንሣኤ በኩር በሉ። አዎ ጌታችን ኢየሱስ ክርስቶስ መነሳቱ በነገራችን ላይ ክርስቲያኖች እኛም ራሳችን አፋችንን ሞልተን
ከሞትን በኋላ ፈርሰን በስብሰን አንቀርም እንነሳለን ለማለት ምልክታችን እሱ ፈርሰን በስብሰን በአፈር ውስጥ ገብተን ተቀብረን አንቀርም እንነሳለን ብለን እንድንናገር ያስቻለን የክርስቶስ ከሙታን መካከል መነሳቱ ለክርስቲያን ግን ሞት ተብሎ የሚጠቀስለት ሕይወቱ አብቅቶ እስትንፋሱን ተቋርጦ ወደ ምድር ገብቶ ሲቀበርና አበቃለትም ተብሎ አፈር ሲለብስ አይደለም ለክርስቲያን ሞት ተብሎ የሚጠቀስለት የነፍስና የሥጋ መለያየቱ ብቻ ሳይሆን እርሱ ከእግዚአብሔርም ሲርቅ ጭምር ትንሣኤ ተብሎ የሚጠራው አንድ ሰው ከሙታን መካከል ሲነሳ ብቻ አይደለም ትንሣኤ ልቡናም ጭምር ሰው ከገቢረ ኃጢአትን ከመስራት ጽድቅን ወደ መስራት የሚመጣ ከሆነ እገሌ ተነሳ ይባላል ሞቶ ነበረ አንቀላፍቶ ነበረ ተነሳ ይባላል ለዛ ነው ቅዱስ ጳውሎስ የቆላሲስ መልእክቱ ላይ ሲናገር አምላካችን ኢየሱስ ክርስቶስን ምዕራፍ 1 ቁጥር 8 ላይ ምን ይላል እርሱ ጌታችን ኢየሱስ ክርስቶስ የሙታን በኩር ነው ብሎ ይጠራዋል የምን በኩር ነው አረ መልሱ የምን በኩር ነው የሙታን በኩር ነው ይላል እንደው እስኪ ልጠይቃችሁ ክርስቶስ ለመሞት የመጀመሪያ ሰው ነው እንዴ አራተው ክርስቶስ ለመሞት የመጀመሪያ ነው አራ አይደለም መጽሐፍ ቅዱስ ላይ እንኳን ሞተው የተነሱ ሰዎች አሉኮ የማርቆስ ወንጌል ላይ አንዲት ጣሊታ ተብላ የምትጠራ ልጅ አለች የሉቃስ ወንጌል ምዕራፍ 7 ላይ አንተ ጎበስ ተብሎ የተጠራ ሰው ያለ የዮሐንስ ወንጌል ምዕራፍ 11 ላይ አላዛር የሚባል ሰው አለ እርሱን እሺ ተውት የማቴዎስ ወንጌል ምዕራፍ 27 ላይ አምላካችን ኢየሱስ ክርስቶስ በተሰቀለ ጊዜ የመጨረሻ ተሰቅሎ ከተናገራቸው ንግግሮች መካከል የመጨረሻው ተፈጸመ ካለ በኋላ አሰምቶ ጮሆ ነፍሱን ከሥጋው በገዛ ፈቃዱ ምን አደረገ ለየ ክርስቶስ አሰምቶ በጮህባት ቅጽበት በኢየሩሳሌምና በዙሪያው የተቀበሩ 500 ሙታን ተነስተዋል ብሎ መጽሐፍ ቅዱስ ጽፎ ነግሮን እንደው ስትመለከቱት ራሱ ሞቶ ለመነሳት ለመሞትም ጭምር ጌታችን ኢየሱስ ክርስቶስ የመጀመሪያ አይደለም ታዲያ ለምንድነው ቅዱስ ጳውሎስ ክርስቶስን የሙታን በኩር ብሎ የሚጠራው ብላችሁ ከጠየቃችሁ እነዚህ የነገርኳችሁ ሰዎች በሙሉ ይሞቱ እንጂ በራሳቸው ፈቃድ አልሞቱ ይነሱ እንጂ በራሳቸው ፈቃድ ምን አላደረጉ አልተነሱ በራሱ ፈቃድ ለመሞት በራሱ ፈቃድ ለመነሳት ክርስቶስ መጀመሪያ ብቻ ሳይሆን ብቸኛም ጭምር መጀመሪያ ብቻ ሳይሆን ብቸኛ ነው ያንን ያደረገ ማንንም የለም 55ቱን ቀናት ትንሣኤን የምናከብረው ክርስቲያኖች ክርስቶስ ከሙታን መነሳቱን አምላካችን ኢየሱስ ክርስቶስ ከመቃብር ባዶ አድርጎት መነሳቱን ተጠራጥረን አይደለም 55 ቀናት እያስታወስን የምናከብረው 55ቱንም ቀናት ትንሣኤን የምናከብረው ክርስቶስ ከሙታን ይነሳ እንጂ እኛ ከተቀበርንባቸው የኃጢአት መቃብሮችን ገና ያልተንቀሰቀስንና ያልተነሳን ሰዎች ስላለን ገና ያለቀን ያልተንቀሰቀስን ሰዎች አሉ በዕለተ ትንሣኤ ቀን ጌታችን ኢየሱስ ክርስቶስ ከሙታን መካከል ሲነሳ የገደለንን ኃጢአታችንን እንተን ያልተነሳን በጣም ብዙ ሰዎች አሉ እድል ነው ማለት ነው 55ቱንም ቀን እድል አለ ያላቆምከውን አቁመ ያሰረውን የቀበረውን በደልንና ክፋትን እንተተ ከጌታችን ከኢየሱስ ክርስቶስ ጋር ለመራመድ አብሮም ጭምር ለመኖር ስንት ቀን እድል አለ 55 ቀናት እድል አለ እማትበላው የማትጠጣው የጾምካቸውን ቀናት ለማካካስ አይደለም የምንበላው የምንጠጣው አጽዋማት የሉም ብለን የምንናገረው በጾምንባቸው ፋንታ ለስጋችን ደስታ እንዲሰማን ለማድረግ አይደለም ይሄ ወቅት መንግስተ ሰማያትን ወርሰን የምንኖርባትን የእግዚአብሔር መንግስትም ጭምር የምናስብበትም ጭምር የክርስቶስን መንግስትስ የሚወርሱት ሙታን ናቸው ሕያዋን ክርስቲያኖች እንዴት አመሻችሁ የክርስቶስን መንግስት የሚወርሱት ሙታን ናቸው ሕያዋን ናቸው አሁን የክርስቶስን መንግስት የሚወርሱት ሕያዋን ናቸው ሙታን አይደሉም ካለን እኛ በትንሣኤው በእነዚህ 55 ቀናት እየተመላለስን ያለ ነው እንደሞተ ሰው ነው ወይስ ከሙታን መካከል ተነስቶ በክርስቶስ ትንሣኤ እንደሚያምን ሰው ጥያቄው እርሱ ነው ክርስቲያኖች ትንሣኤ ዝም ብለን በየዓመቱ ሲመጣ ጾመን የበዓላቱን ሁሉ መፈሰኪያ አድርገን የምናከብረው በዓል አይደለም እኛም ራሳችን መነሳት እንዳለብን የሚያስታውሰን ፋሲካን የምናከብረው እኛው ራሳችን ከኃጢአት መሻገር እንዳለብን እያስታወስን ለዛ ነው አምላካችን ኢየሱስ ክርስቶስ ከሙታን መካከል ከመነሳቱ በፊትና
ከሙታን መካከል ከተነሳ በኋላ በጣም የሚገርማችሁ ስለ ትንሣኤ ያስተማራቸው በጣም መሰረታዊ ትምህርቶች አሉ። እየሰማችሁ ነው? መሰረታዊ ትምህርቶች አሉ። ሰው እንዴት ከተኛበትና ካንቀላፋበት እንዴት ከክርስቶስ ጋር መመላለስ የከበደውን እንደ መቃብር ገንዞ ጠፍንጎ የያዘውን ኃጢአት ተነስቶ እንዴት መራመድ እንደሚችል አምላካችን ኢየሱስ ክርስቶስ አስተምሮን። ይሄንን ለመረዳት ቅድም ያልኳችሁን ክርስቶስ ከሙታን መካከል ያስነሳቸውን 3 ሰዎች ታሪክ ብቻ ነው የምነግራችሁ። ስንት ሰዎች? 3 ሰዎች። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያዋ ክርስቶስ ከሙታን መካከል ያስነሳት የማርቆስ ወንጌል ምዕራፍ 5 ላይ ያለች ጣሊታ ተብላ የምትጠራ አንዲት ልጅ ናት። ታሪኩን ባጭሩ ለመናገር ያክል ኢያኢሮስ ተብሎ የሚጠራ የአይሁድ የምኩራብ አለቃ የነበረ አንድ ሰው ነበረ ይላል ቅዱስ ማርቆስ ትረካውን ሲጀምር። ቅዱስ ማርቆስ ኢያኢሮስ የሚባል አንድ ሰው ነበር አለ። ኢያኢሮስ የአይሁድ የምኩራቦቻቸው አለቃ ነው፣ ሹም ነው። ምኩራብ የአይሁድ ቤተ ጸሎት ነው። ልብ ብላችሁ ስሙ። በአይሁድ በምኩራቦቻቸው ውስጥ ይሄ ኢያኢሮስ ሹም ነው፣ አለቃ ነው። በምኩራቦቻቸው ውስጥ አይሁድ እየተገናኙ ጸሎት የሚጸልዩበት የነቢያትን መጻሕፍት ሲነበቡ የሚሰሙበት ስፍራ ነው። እዛ ስፍራ ውስጥ ጌታችን ኢየሱስ ክርስቶስ ከአንድም የተደጋጋሚ ጊዜ ላይ እየገባ ሲያስተምር በጣም እንዲያስተምር መሰናክል የሚሆኑበት ሰዎች ናቸው ውስጥ ያሉት። እሱ ብቻ አይደለም፣ ታስታውሱ እንደሆነ አስተምሮ ከጨረሰ በኋላ ራሱ ድንጋይ አንስተው ሊወግሩትም የዛቱበት ሰዓት ነበረ፣ ከመካከላቸው ተሰወረባቸው እንጂ። ኢያኢሮስ ማለት እንደዚህ ክርስቶስን ለመግደልና ክርስቶስ የሚናገረውን ላለመስማት ይሰባሰቡ ከነበሩት ከምኩራብ አይሁድ መካከል አለቆች መካከል አንዱ ነው። ኢያኢሮስ ታዲያ ልጁ በጠና ታመመችበት። ልጁ በጠና ስትታመምበት አምላካችን መድኃኒታችን ኢየሱስ ክርስቶስ ጋር እየሮጠ ሄደና መምህር ሆይ ልጄ በጠና ታማብኛለችና እባክህ አድንልኝ አለ። እንግዲህ አስቡት፣ ኢያኢሮስ የምኩራብ አይሁድ አለቃ ነው እያልኳችሁ ነው። ክርስቶስን ከማይወዱት ሰዎች መካከል አንዱ ነው እያልኳችሁ። ይሄ ሰውዬ ካልጨነቀው በቀር ወደ ክርስቶስ እንደማይሄድ እርግጠኛ መሆን አለባችሁ። ስለጨነቀው፣ ስለጠበበው፣ አማራጭ ስላጣ ተስፋ ብቸኛ ሳይሞክረው ቀርቶ በኋላ እንዳይጸጸተው ብሎ ነው ጌታችን ጋር ሄዱ። ጌታችንም ጋር ሲሄድ ጌታ ሆይ አላለው፣ መምህር ሆይ ነው ያለው። ምንድነው ነው ያለው? መምህር ሆይ ነው ያለው። ጌታ ሆይ ብሎ አምኖ ራሱ ለመመስከር አልፈለገም። ይኸው ሲጨንቅህ ሲጠብህ እኮ የምትለው ራሱ ክብርን ጠብቀህ ነው። ታውቃለህ አይደል? አንዳንዶቻችን ጨንቆን ጠቦን ከቅድስት ቤተ ክርስቲያን ደጅ መተን እግዚአብሔር እንዲሰማን እንፈልጋለን። በጨነቀን በጠበበን ልክ ደግሞ ክብራችንን ያስጨንቀናል። ተንበርክከን እንድንታይም አንፈልግም። አጎንብሰን ሰውነታችንም አቧራ እንዲነካውም አንፈልግም። የእግዚአብሔርን ሁሉን ቻይነት እንፈትነዋለን። ራሱ ሳልንበረከክ አትሰማኝም፣ ሳልጸልይ አታዳምጠኝም፣ ደጅ ካልተመላለስኩኝ በቀር አቤት አትለኝም እንላለን። እግዚአብሔር ይህንን ሁሉ እንድናደርግ እኮ የሚያደርገን በእኛ መመላለስ ውስጥ መምጣት መግባት ውስጥ ትልቅ ለሱ የሚጨምርለት እንኳን ትንሽም የሚጨምርለት ነገር ኖሮ አይደለም። ክርስቲያኖች ለጸሎታችሁ መልስ እግዚአብሔር አምላክ አዘግይቶ እናንተን ቤቱ ደጅ እንድትጠኑ የሚያደርጋችሁ ጸሎታችሁን ብላችሁ መታችሁ እግዚአብሔርን ይዛችሁት ቤት እንድትሄዱ ነው። ጸሎትህን ሰምቶ እሱን ይዘው ካልሄድክ ምን ዋጋ አለ? እግዚአብሔር ግን በጣም ብዙዎች ከመካከላቸው አሉ ጨንቋቸው፣ ጠቧቸው፣ ወጥሯቸው እርሱ ካልሆነ በቀር ልክ እንደ ኢያኢሮስ ፈውስ ሊሰጣቸው እንደማይችል አውቀው መተው ሳይፈወሱ ነገር ግን እሱን ሲያገኙት አክብረውት የተቀመጡ ሰዎች አሉ። ከበሽታቸው ጋር መኖርን የመረጡ ክርስቶስን ናፍቀውትና ወደውት አንተ ከበሽታችን ትበልጥብናለህ አትፈውሰን ከፈለክ ነገር ግን ከደጅ አታውጣን ያሉ እግዚአብሔር ሁላችንን ከደጁ ያውጣ። እኛ ግን ጸሎታችን እንዲሰማ ነው እንጂ አብረነው መኖርም ራሱ አብረነውም ጭምር መቀመጥም የእግዚአብሔር ሐሳብ በእኛ ህይወት ላይ እንደሆነ አላወቅም። ኢያኢሮስ ልጄ ታማብኛለች አድንልኛል። ጌታችን ኢየሱስ ክርስቶስ ና ወደ ቤት እንሂዳለን። እንደው እዚሁ ጋር አንድ ሌላ ታሪክ ላምጣላችሁ። ኢያኢሮስ የአይሁድ የምኩራብ አለቃ ነው፣ የተማረ ሰው ነው፣ በደንብ ጠንቅቆ የሚያውቅ ሰው ነው። እዚሁ የመጽሐፍ ቅዱስ ክፍል ላይ ደግሞ አንድ ሮማዊ 100 አለቃ አለ። እየሰማችሁ የሉቃስ ወንጌል ምዕራፍ 7 ቁጥር 1 ላይ ታሪኩ ተጽፎ ታገኙታላችሁ። ይሄ ሮማዊ ወታደር አምላካችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 8 ላይ አለ ታሪኩ። ምን ገጠመው መሰላችሁ? ልክ እንደ ኢያኢሮስ ልጁ ታመመችበት እና ወደ ጌታችን ወደ ኢየሱስ ክርስቶስ ሄደና ጌታ ሆይ ልጄ በጠና ታማብኛለችና እባክህ አድንልኝ አለ።
አምላካችን ኢየሱስ ክርስቶስ ልክ ኢያኢሮስን እንዳለው ና ወደ ቤት እንሂዳል። ና ወዴት እንሂድ? እግዚአብሔር ወደ ሁላችን ቤት ይግባ። ና ወደ ቤት እንሂዳል። መቶ አለቃው ግን ከኢያኢሮስ የተለየ መልስ ነው የሰጠው። ምንድነው ያለው? ጌታ ሆይ ወደ ቤቴ ጠፈር ትገባ ዘንድ እኔ የሚገባኝ ሰው አይደለሁም ማለት። እንግዲህ ተመልከቱ፣ ይሄ እኮ መቶ አለቃ ነው፣ ሮማዊ ነው፣ አህዛባዊ ነው። ስለ እግዚአብሔር አምላክነት ስለ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነት አያውቅም። ግን የፈለገውንና የለመነውን ነገር እግዚአብሔር እንዲያደርግለት ሲለምነው እርሱ ግዴታ መውረድ እንደማይጠበቅበት ያውቃል። አንተ ወደ ቤቴ ጠፈር ልትገባ አይገባኝም ማለት፣ ቃል ብቻ ተናገር ልጅ ይድናል አለ። እንደዛም ብሎ አላቆመም፣ ቀጠለለት። እኔ እንደምታየኝ መቶ አለቃ ነኝ። በቃሌ ተናግሬ እኔ መሄድ ሳይጠበቅብኝ ባለሟሎቼና አሽከሮቼ የወደድኩትንና የፈቀድኩትን ያደርጉልኛል አለ። እየሰማችሁ ነው? ኢያኢሮስ እኮ እንደዚህ ያላለው። በእኛ ዘንድ እኮ የታጣ እምነት በአሕዛብ ዘንድ እንደሚገኝ ታውቃላችሁ። እኛ ልንለው የሚገባንን እግዚአብሔርን ሳንለው የማያውቁትና የማያምኑት ሰዎች ግን ሲፈሩት ሲንቀጠቀጡለት ሲርዱለት የተነሳውን ጌታችን ኢየሱስ ክርስቶስን ሊያመልኩት ሲቸኩሉ እናያለን። ለኛ ግን አምላካችንም ሆኖ ከምንም ሳንቆጥረው እንገኛለን። እግዚአብሔር እውነት አይነ ልቦናችንን ያብራልን። በጣም ትልቅ የኛ ችግር ይሄ ነው ክርስቲያኖች። እንደ ኢያኢሮስ ነው። ኢያኢሮስ እንደ መምህርነቱ እንደ አዋቂነቱ መቶ አለቃው የተናገረውን መናገር ይጠበቅበት ነበር፣ ግን አልተናገረም። ክርስቶስም አልወቀሰውም። አይገርማችሁ? በጣም የሚደንቀው ደግሞ እሱ ነው። ኢያኢሮስ ሰው ነው። መናገር ያለበትን አልተናገረም፣ ማውራት ያለበትን አላወራም። ክርስቶስ ግን ያንን አስቦና ያንን ተመልክቶ የራሱ ጉዳይ አላለው። እሱ ብቻ አይደለም የሚደንቀው፣ ኢያኢሮስ እኮ ሊገሉት ከሚፈልጉ ሰዎች መካከል አንዱ ነው። ክርስቶስ ልጄ ታማብኛለች ብሎ ሲመጣ እኮ እና እኔ ምን ላድርግ ልትገለኝ እየፈለክ ጭራሽ ቤቴ ልውረድ ብሎ መናገር እኮ ይችላል። ልታጠፋኝ እየፈለክ እንደሆነ እያወቅ ያንተን ፈቃድህን ልፈጽምልህ ማለት ይችላል። ጌታችን ኢየሱስ ክርስቶስ ግን በልቡ የሸመቀውን በክፋት ያሰበውን የትላንትናውን ማንነቱን አሁንም ይዞት የመጣውን ምንነቱን ከማየቱ ይልቅ ጭንቀቱን የተመለከተልን ትምህርት እኮ ነው። በነገራችን ላይ ክርስቲያኖች አምላካችን ጠላቶቻችሁን ውደዱ ብቻ ብሎ ሳይሆን የሰበከን እኮ ብድራታቸውን እግዚአብሔር በሰማይ እንደሚከፍላቸውም ጭምር አምናችሁ ክፉን በክፉ ምን አታርጉ ብሏል። ኧረ መልሱ፣ ክፉን በክፉ እስኪበሉ ምን አታርጉ። ክርስቶስ ስለሚጠላው ኢያኢሮስ አልጠላውም። ክርስቶስ ጆሮ ስላልሰጠው ኢያኢሮስ ጆሮ አልሰጠህም አላለው። እግዚአብሔር አይደንቃችሁም? ጆሮ ሳንሰጠው ጆሮ ይሰጠናል። በአንደበታችን የሚማርክ ንግግር ለሱ ደስ የሚያሰኝ ምስጋናና ልመና ሳናቀርብለት ያዳምጠናል። ማን እንደዚህ የሚንከባከበንና ማን እንደዚህ ጆሮ ሰጥቶ የሚያዳምጠን ሰው አለ? ንግግራችን አላማረም፣ ጆሮአችሁን ከፍታችሁ አልሰማችሁኝም እኮ ብሎ እግዚአብሔር አምላክ ጆሮን አልከለከለብንም፣ ያዳምጠናል። አሁንም ልብ አይሰማን። በነገራችን ላይ ክርስቲያኖች እንደዚህ አይነቱን ነገሮች እግዚአብሔር አምላክ እንድንጽናናበት ይንገረን እንጂ ዛሬ እርሱ ሲናገር እንዳልሰማ ነው ነገ በፍርድ ቀን እኛ ስንጮህ የማይሰማን ጊዜ ይመጣል። ዛሬ እሱ ሲናገር ልባችንን ከፍተን እንዳልሰጠነው ነገኛ ጮኸን ርስት መንግስተ ሰማያትን አውርሰን ስንለው አላውቃችሁም ወግዱልኝ ከፊቴ ሊለንም ይችላል። ከዛ አይነቱ መገፋት እግዚአብሔር አምላክ ይሰውረን። ልባችንን ጆሮአችንን መክፈት አለብን። ኢያኢሮስና ወደ ቤት እንሂዳለው ክርስቶስ ጋር አብሮ መራመድ ጀመሩ። ጥቂት እንደተራመዱ ግን በጣም ብዙ ሰው ጌታችን ኢየሱስ ክርስቶስን ይከተለው ጀመር። ለተለያየ ምክንያት የሚመጣ ሰው ነው ሁሉ። ፈውስን ፈልጎ ሲራመድ ያየው ሰው በሙሉ እየነካው እየዳሰሰው የዳዊት ልጅ ሆይ ማረኝ እያለው ይጠራው ነበር። ጌታችን ኢየሱስ ክርስቶስ በመንገዱ ግን የተነሳበትንና ኢያኢሮስ ለቤት ውስጥ የታመመችውን ልጁን ለማዳን ይጓዝ ነበር። መንገድ ላይ ግን በጣም ሰው ከመብዛቱ የተነሳ በመንገድ አዘገጁት። እዛ መንገድ መካከል ደግሞ ቅዱስ መጽሐፋችን የአንድ ሰው ሌላ ታሪክ ደግሞ ይጨምርልናል። ቁም ነገር ስላለው ስሙ። አንዲት ሴት ነበረች ይላል 12 ዓመት ሙሉ ደም ይፈሳት የነበረ። እንደው የዚህ ሴት ታሪክ በጣም የሚገርማችሁ ቅዱስ መጽሐፋችን ስለዚህ ሴት የህመም ምክንያት መንስኤ ሲናገር ምን ይላል መሰላችሁ? ማታ ተኝታ ጧት ስትነሳ ነው ህመሙ የጀመራት። ማታ ስትተኛ ጤነኛ ነበረች። ጧት ስትነሳ ደም ይፈሳት ጀመር። ለብዙ ባለመድኃኒቶች ገንዘቧን አወጣች የሚፈሰውን ደሟን እንዲያቆሙላት። ገንዘቧን ጨረሰች እንጂ ማንም ደሟን ሊያደርቅላት አልቻለም። እናንተ ተኝቶ መነሳት ለካ ትልቅ ቁም ነገር ነው። ተኝቶ አለመነሳት አለ። ተኝቶ ያለ ጤና መነሳት እንዳለ ራሱ የዚህ ሴትዮ ታሪክ ምስክር እኮ ነው።
ተኝታ ስትነሳ ነው ሙሉ በሙሉ ጤናዋ ታውቆ የተገኘችው። 12 ዓመት ሙሉ ተሰቃይታበታለች። ያሰቃያት የደሟ መፍሰስ ብቻ አይደለም። አይሁድ እንደ ሕግና እንደ ሥርዓታቸው ደም የሚፈሳቸውን ሰዎች አያስጠጉም። ተጠግተው እንኳን ወደነሱ እንነጋገር እንኳን ቢሉ ሲነኳቸው ለምን ነካችሁን ብለው ድንጋይ አንስተው ራሱ ይወግራሉ። ሰውን ጨክኖባታል፣ ጤናዋን ጭምር ከድቷታለች ሴት። ጌታችን ኢየሱስ ክርስቶስ ታዲያ በሕዝብ መካከል ሲራመድ አየችውና ምን ብላ አሰበች? የልብሱን ጫፍ ብነካው እፈወሳለሁ አለች። በልቧ እኮ ነው ያሰበችው፣ አፍ አውጥታ ራሱ አልተናገረችው። ከዛ በኋላ ወደ ክርስቶስ መሄድ ጀመረች። ራሷ ላይ ፈርዳን ሄደችው። እንዳልኳችሁ ደም እንደሚፈሳት ያውቃሉ። ደም የሚፈሳት እሷ ብትነካቸው ድንጋይ አንስተው ሊወግሯት እንደሚችሉ ታውቃለች። በህይወቷ ፈርዳ ግን ታምሜ ከምኖር ተፈጉሼ በሞት እመርጣለሁ ብላ ቀጥ ብላ ሄደች። ጌታችን ኢየሱስ ክርስቶስንም ከዛ ሁሉ ሰው መካከል ወረደችና ቀሚሱን ነካችው። አምላካችን ይራመድበት ከነበረበት ከዛ ህዝብ ሁሉ ግፊያ ቆመና ከናንተ መካከል የነካኝ ማን ነው አለ። እስኪ እንደው አስቡት፣ መሃል መስቀል አደባባይ ላይ በዛ ሁሉ ትርምስ ውስጥ ቆሞ አንድ ሰው ማን የነካኝ ይላል? ማን የማይነካ? ገበያ መካከል ቆመ ያ ሁሉ ሰው እየተራመደ ማን የነካኝ አይባልም። ሁሉም ሰው ለራሱ ዓላማ ወደዛ ወደዚህ ስለሚል አስቦም ሳያስብም አውቆም ሳያውቅም ሊነካ ይችላል። ጌታችን ኢየሱስ ክርስቶስ ግን ያ ሁሉ ሰው የነካው ለዛ ሁሉ ሰው ማን የነካኝ ብሎ አልጠየቀም። እሷን ግን ማን የነካኝ ብሎ ጠየቀ። እሷ የነካችው በእምነት ስለሆነ ነው። በነገራችን ላይ የክርስቶስ የቀሚሱ ጫፍ በነገራችን ላይ ክርስቲያኖች ቤተክርስቲያን ናት። ነብዩ ኤርሚያስ እግዚአብሔር አምላክም በረጅም በዙፋኑ ላይ ከፍ ብሎ እንዳየው ሲናገር የመቅደሱን ጫፍ መቅደሱን ሞልቶት ነበር ይላል። የቀሚሱ ጫፍ መቅደሱን ሁሉ ሞልቶት ነበር። ዛሬ ተረትና ዘበት ይመስለናል ላላመንንና አምነንም ጭምር ለማንመላለስ ክርስቲያኖች እንጂ እናቶቻችን ለዚህ ጥሩ ምስክር ናቸው። መተው የቅድስት ቤተክርስቲያኑን ደጅ አምዱን ይነኩታል፣ ጀርባቸውን ይመቱበታል፣ ይዳበሱበታል፣ አፈሩ ላይ ይንከባለሉበታል። በውጭ ያለ ሰው አይቶ ድንጋይ ላይ ተንከባለሉ፣ አፈር ላይ ተንከባለሉ ቢል አይገርምም። ሲጀመር አፈርም አፈር ነው ለርሱ፣ ድንጋይም ድንጋይ ነው። ቤተ መቅደሱስ ቤተክርስቲያን ውስጥ ሆነን እንደዛ አይነት ድርጊታቸውን አላዋቂነትና ያለማመን ነጸብራቅ ነው ብለን እኮ የምናወራ ሰዎች አለን። ግን እነሱ ተፈውሰው እነሱ ከእግዚአብሔር ጋር ቀርበው እነሱ በንጹህ ልባቸው ሲነኩት ግን እግዚአብሔር እነሱን ከኛ ይልቅ ማን የነካኝ ብሎ ይናገራል። ማን የነካኛል? ከናንተ መካከል አንድ ሰው የነካኝ ሰው ሲነካኝ ከሰውነቴ ኃይል ሲወጣ ተሰምቶኛል አለ። ያቺ ሴት አፍራ ተሸማቃ እኔ ነኝ ራሱ አላለችው። ክርስቶስ ግን የነካውን መነካት ካወቀ የነካውን ማንነትም የሚያውቅ ማእመረ ህቡዓት ሁሉን የሰወረውን የሚገለጥለት አምላክ ነውና ዞሮ ደጅ ሴት ምን አለ? አንቺ ሴት ኃጢአትሽ ተሰርዮልሻል። አይገርማችሁም? ክርስቶስ ያደረቀላት ምኗን ነው? እየሰማችሁ ነው? ክርስቶስ ያደረቀላት ምኗን ነው? ደምሽ ደርቆልሻል ግን አላላትም። ምንሽ ተሰርዮልሻል ያላት እግዚአብሔር። አይገርማችሁም? አንተ ይዘህ የመጣው የደም ችግር የጤና ችግር ሊሆን ይችላል። እግዚአብሔር ግን ጤናህን መልሼልሃለሁ ሳይሆን የሚል በካህናቱ ላይ ኃጢአትህ ምን ተደርጎልሃል? ተሰርዮልሃል ሂድ ነው የሚል። እግዚአብሔር ሁላችንንም ኃጢአታችንን ይቅር ይበለን። ለዛች ሴት አምላካችን ኢየሱስ ክርስቶስ ቆሞ ደሟን ነው ቀጥ ያደረገላት። ለኛ በዕለተ ዓርብ እንደ ብራና ተወጥሮ ደሙን አፍስሶ የኃጢአት ደማችንን ያደረቀልን ክርስቶስ ደሙን ቀጥ ያለላት። ኃጢአትሽ ተሰርዮልሻል ተባለች። ይሄ እግረ መንገዱን እየሄደ እኮ ያደረገው ተአምር ነው። አይገርማችሁም? አምላካችን ትምህርት እኮ ነው ይሄ ራሱ። የተነሳው የኢያኢሮስ ልጅ ታማለች ተብሎ ሊፈውስ ነው። እግረ መንገዱን ግን እቺን የታመመችዋን ሴት ግን ሲያገኛት አይ የተነሳውበት ዓላማ የዚህን ሰውዬ ልጅ ታማለች ላድናት ነው እንጂ አንቺን ስመለሽ አድንሻለሁ አላላትም። ሲያገኛት ፈውሷት አለፈ እንጂ ቁም ነገር አለው። እግዚአብሔር አምላክ ጸሎታቸውን ከሚሰማቸው እግዚአብሔር አምላክ ልመናቸውን አቤት ብሎ ከሚጣራላቸው ከቅድስት ቤተክርስቲያን ህብረት ውስጥ መጠቃለል ማለት ይሄ ነው። እግዚአብሔር የጻድቃንን ጸሎት ለመስማት ሲመጣ እኛ ተሰብስበን ያለነውን የኃጢአተኞችንም ልመናዎቻችንን አብሮ ይሰማል። እውነት እኮ ነው። ቤተክርስቲያን ጉባኤያዊት ናት፣ ህብረታዊት ናት የሚባለው እኮ ለዛ ነው። የኛን ጸሎት ባይሰማ የቅዱስ እስጢፋኖስን ልመናውን ግን ይሰማል። ለቅዱስ እስጢፋኖስ ልመና መልስ ለመስጠት ያለው አምላካችን ለኛ ለኃጢአተኞቹም በቅዱሳኑ አማካኝነት መልሱን ይሰጠናል። ከናንተ መካከል ሩቅ አንሄድ። አሁንም ቅርብ በሆነ ምሳሌ ላስረዳችሁ። ጸጉራችሁ ወይንም ደግሞ የራስ ቅላችሁ ቢደርቅ ቅባት ስትቀቡ ቅባቱን የምትቀቡት ምናችሁ ላይ?
ቶሎ ብሏ ራሳችሁን ነው አይደለም የምትቀቡት። ግን የምትቀቡት ቅባት ራሳችሁን ለማረስረስ ብላችሁ ተቀብታችሁትም ቢሆን ዓላማችሁ አድርጋችሁ ባታስቡትም በተዘዋዋሪ ምናችሁም ጭምር ይረሳል። እጃችሁ ሳይረስም እንዴ የተቀባው ጭንቅላትህን ነው። ከጭንቅላት ጋር አብሮ ግን ምን ይረሳል? እግዚአብሔርም እንዲህ ነው የሚሰማቸውን ለመስማት ሲል እግረ መንገዱን እኛንም ያዳምጠናል። እግዚአብሔር የሁላችንንም ልመና ያዳምጥ። ወዲያውኑ የኢያኢሮስ ቤት ውስጥ የነበሩ ባለሟሎች ታዲያ ጌታችን ኢየሱስ ክርስቶስ ያቺን ሴት ልክ እንደፈወሳት መጡና ምን አሉ? ልጅህ የታመመችው ሞታለች፣ ከዚህ በኋላ መምህሩን አታድክመው አሉት። ምንም እያሉት መሰላችሁ? ታማ ቢደርስ ኖሮ ሊፈውሳት ይችላል። አሁን ግን ስለሞተች አታድክመው፣ በቃ እሱም ወደ መንገዱ ሂድ፣ አንተም ና ወደ ቤት ገብተህ አልቅስ አሉት። ጌታችን ኢየሱስ ክርስቶስ ግን እንዲያውም ቅድም ይጓዝበት ከነበረው ፍጥነት በላይ ሞተች ሲባል ና አብረን እንሂድ አለ። እግዚአብሔር እንዲህ አይነት አምላክ ነው። ጨንቆን ጠቦን መልስ ላይሰጠን ይችላል። አበቃለት ብለን ጉዳያችንን ስንቀብረው ግን ቀስቅሶ ማስነሳት ይችላል። እግዚአብሔር ሲዘገይብህ እንዲያውም የበለጠውን ነገር ሊሰጥህ። ታማለች ያለችው ሞተች ሲባል ኑ እንሂዳለን። ወደ ቤታቸውም ሲገባ ቤታቸው ውስጥ ትልቅ ለቅሶ ነበረ፣ ያለቅሱ ነበር፣ ያዝኑ ነበር። ክርስቶስም ወደ ውስጠኛው ክፍል ወደዛች ልጅ ወደ ሞተችበት አልጋ ላይ ገባና ተቀመጠ። ምን አላቸው? ይህች ልጅ ተኝታለች እንጂ አልሞተችም አላቸው። ማን አሁን ከኛ መካከል በመተኛትና በመሞት መካከል ሰው ልዩነት እንዳለው ያውቃል? አያውቅ? ቤታችሁ እናንተ ነቅታችሁ የተኛው ሌላውን ሰው እያያችሁ ታለቅሳላችሁ? አናለቅስም። የተኛው ሰው ምን ማድረጉ ስለማይቀር መነሳቱ አይቀርም። ክርስቶስ ወዶ እንዳይመስላችሁ የሞተችዋ ልጅ ሞታ ሳይሆን እኮ አይደለም፣ ሞታለች፣ በደም ሞታለች፣ ግን አላለም ተኝታለች ነው ያለው። የተኛ ሰው እንደሚነቃ ሁሉ የሞተም ሰው ፈርሶ በስብሶ አይቀርም። ምን ማድረጉ አይቀርም፣ መነሳቱ አይቀርም። ጊዜውን ነው የማናውቀው። አሁን የተኛ ሰው ሲቀሰቅሰው እንደሚነሳ ስለምታውቅ ያን ያክል አትፈራም፣ አትደነግጥም። በዙሪያችን የቀበርናቸው ወዳጅ ዘመዱ ቤተሰቦቻችንን ግን አፈር ውስጥ ስናስገባቸው ሐዘኑ መራር የሚመስለን ተነስተው ከእግዚአብሔር የፍርድ ዙፋን ፊት ዳግም የሚነሱባትን ቀን እኛ ስለማናውቀው። ስለዚህ ክርስቶስ ገባ፣ ተኝታለች እንጂ አልሞተችም አላቸው። የሚገርማችሁ ልክ እሱ እንደዛ ሲል በቤቱ ውስጥ የነበሩት ሰዎች በሙሉ ያለቅሶ ከነበረበት ለቅሶ ተገልብጠው ከፍተኛ ሳቅ ሳቋል። ምክንያቱም እንዳልኳችሁ ነው፣ መተኛትና መሞትን ስለሚያውቁት ነው። እና የመሰላቸው ወይ ተሳስቶ የመሰላቸው ወይ እነሱን ለማጽናናት የተናገረው ንግግር ነው። ግን ክርስቶስ አይደለም፣ እነሱን ለማጽናናት የሞተች እንዳልሆነችም ጭምር ተጠራጥሮም አይደለም፣ እንደሞተች ጠንቅቆ ያውቀዋል። ሲናገር ግን እነሱ ሳቁ። አምላካችን ኢየሱስ ክርስቶስ ሁሉንም አስወጣቸው ከቤተሰቦቿ ውጭ። ቤተሰቧን ካመጣቸውና እዛ ክፍል ውስጥ ካስቀመጣቸው በኋላ ግን ምን አለ መሰላችሁ? አብራችሁን በሉ፣ ጣሊታ በሉ እንጂ ጣሊታ ተነሽ። የሞተችዋ ልጅ ወዲያውኑ አፈፍ ብላ ተነሳች። ክርስቶስም የምትበላውን አምጡላት አላቸው ቤተሰቦች። ይሄ መጽሐፍ ቅዱስ ክፍል አሁን የነገርኳችሁ የአንዲት ልጅ አምላካችን ኢየሱስ ክርስቶስ ከሙታን መካከል ያስነሳት ታሪኩን ግን እንዳልኳችሁ ክርስቶስ ከሙታን መካከል ማስነሳት እንደሚችል ምስክር እንዲሆን ቀድሞ የተጻፈ ቀድሞ የተደረገ ብቻ አይደለም። የጣሊታ የመሞቷና የመነሳቷ ታሪክ የኛ የሁላችን ታሪክ ስለሆነ ነው። ጣሊታ ገና ሮጣ ያልጠገበች ልጅ ናት። ገና መንፈሳዊ ሕይወታቸውን ጀምረው ሳይጨርሱት ገና ከቤተ ክርስቲያን የራቁባቸውን ዓመታት እያዘኑና እየተብከነከኑ ወደ ክርስቶስ መንገድ የጀመሩ ሰዎች ሊሞቱ ሊያንቀላፉ ይችላሉ። እናዝናለን። ምን አለ ኃጢአት በሰራበት ጊዜ ላይ ያቆየው እግዚአብሔር ጽድቅ ለመስራት ሲመጣ ለምን በቶሎ ጠራው ያልናቸው እኮ ሰዎች አሉ። እንደዚህ ያላቸው ሰዎች አሉ። እግዚአብሔር በጊዜ የሚጠራቸው ሰዎች አሉ። ጣሊታ አንድም የኛ ምሳሌ ናት። ጣሊታ የሞተችው ቤቷ ውስጥ ነው። የሁላችን ቤተ ክርስቲያን ውስጥ የሞትም ሰዎች አሉ። በጣም የሚገርማችሁ የሚያሳዝነው እሱ ነው። ውጪ የሞተ ሰው አይለቀስለትም እያልን ትንሣኤና ሕይወት እኔ ነኝ ብሎ በተናገረው በክርስቶስ በፍርድ ዙፋኑ በመቅደስ በታቦቱ በካህናቱ በአገልጋዮቹ ፊት ሆኖ ግን የሞተ ሰው እንዴት አይለቀስለትም? እንዴት እንደው መሪርም ባይነባለት?
እኛ እኮ ክርስቲያኖች በጣም የምንገርመውና የምናሳዝነው ልንራብ የማንችል ሰዎች እንደሆነን ታውቃላችሁ። የህይወት እንጀራ ቤተ መቅደስ ውስጥ ያለን ልንጠማም አንችልን። ጥምን ቆርጦ የሚጥል ኃጢአትን ምንጩን የሚያደርቅ የክርስቶስ ደም ያለበት መቅደስ ውስጥ ነን ያለነው። ሞተን እንቀራለን ብለን መናገር አንችልም። የትንሣኤው ጌታ እዚሁ መቅደስ ውስጥ ነው ያለው። ግን አብዛኞቻችን መቅደስ ውስጥ እንኳን ሆነን የሞትን ሰዎች ነን። ቤተ ክርስቲያን ውስጥ እንኳን ሆነን ከምግባር ከሃይማኖት የራቅን ሰዎች ነን። መገኘታችን ቤተ ክርስቲያን ውስጥ ዋጋ የለውም እያልኳችሁ አይደለም። ቤተ ክርስቲያን ውስጥ ግን መምጣትና መገኘታችን ተገኝተናል ብለን ለመናገራችን ብቻ ሳይሆን ከተኛንባቸው መነሳት ያለብን ኃጢአቶቻችን ላይማ ብድግ ብለን መነሳት አለብን። እውነቴን ነው የምላችሁ ክርስቲያኖች፣ በትንሹ ነገር ለምን የምትረኩት? በትንሹ ነገር ለምን እንደምትጽናኑት? ቢያንስ እንኳን ይሄን አድርጌዋለሁ እያልን እኮ ነው የምንኖረው። ታውቃላችሁ? ቢያንስ እንኳን እያልን ኃጢአቶቻችንን እያወዳደረን እኮ ነው የምንኖረው። ቢያንስ እንኳን ነውሮቻችንን ከሰው ጋር እያነጻጸረን የምንኖረው። ማን እንደዛ እንድንኖር ፈቀደልን? ማንስ እንደዛ እንድንመላለስስ በእጅ እሺ ብሎ አሰናበተን? ማንም እኮ አላለንም። ታውቃላችሁ? እግዚአብሔር እንድንመላለስ የሚፈልገው መቅደሱ ውስጥ እንዲያየንም የሚፈልገው እንደተነሱና ኃጢአታቸውን ለማቆም ችለው እንደሚመላለሱ ክርስቲያኖች ነው። ያ እንኳን ባይሆንልን ኃጢአታችንን ለመተው ግን የቀበሩንን በደሎቻችንን በጥሰን ለመነሳት ግን ቢያንስ እንኳን መጣር አለብን። ቢያንስ መሞከር እንኳን አለብን። ክርስቶስ ቤት ውስጥ ሞታ ያገኛት ጣሊታ ማለት መቅደስ ውስጥ የሞትን የኛ የሁላችን መነጸብራቅ የሁላችን ወቅ። ሁለተኛ ጌታችን ኢየሱስ ክርስቶስ ከሙታን መካከል ያስነሳው ሉቃስ ወንጌል ምዕራፍ 7 ላይ ያለውን አንድ ሰው ያን ሰው ቅዱስ መጽሐፍ ሲናገር ስሙን አይጠቅስም። አንተ ጎበዝ ነው የሚሉ አንተ ማን አልኳችሁ? ጎበዝ ነው የሚሉ ያ ጎበዝ ለእናቱ አንድ ልጅ ነበረ። ባለቤቷን አታለች፣ መበልት ነበረች። ጭራሽ ደግሞ ባለቤቷን ማጣቷ ሳያንስ ብቸኛ የወለደችዋም ልጇ ገና በወጣትነቱ ወራት ሞተባት። ከሞተበት ስፍራ ይዛ በቃሬዛ አሸክማ ልትቀብረው ስትሄድ ጌታችን ኢየሱስ ክርስቶስ በመንገድ ላይ ያገኛት። አታልቅሽ አላት። መጀመሪያ አታልቅሽ አላት እንደዚሁ ዝም ብሎ ለማጽናናት አይደለም። ጌታችን ኢየሱስ ክርስቶስ የመጣው እሷን ለቅሶ እንደሚደርስ ሰው ሐዘኗን ጭምር ለመካፈል እንደመጣ አንድ ሰው አይደለም። ሊያስነሳላት ስለመጣ ምን አታርጊ አላት? አታልቅሽ አላት። እናትየዋ ቀጠለች፣ ተናገረች። እንዴት አታልቅስ? የሚያስለቅሳት የልጇ መሞት ብቻ አይደለም፣ የሚያስለቅሳት ተስፋዋንም ጭምር ነው ያጣችው። ጧሬ ነው፣ ቀባሬ ነው፣ መጽናኛዬ ነው፣ ቢያንስ እንኳን እንበየን ያብስልኛል ያለችው ልጇን ይሞተባት። አለቀሰች፣ አነባች። ጌታችን ኢየሱስ ክርስቶስ ግን ምን አደረገ? ቃሬዛውን ተሸክመው የሄዱት የነበሩትን ሰዎች አስቆማቸውና ቃሬዛው ላይ እጆቹን ዘርግቶ ያዘ። አንተ ጎበዝ ተነሳለው፣ ከሙታን መካከል አስነሳው። ቁም ነገሩ እርሱን ማስነሳት ከሆነ ክርስቲያኖች ለምን ቃሬዛውን መንካት አስፈለገ? እየሰማችሁ ነው? ቁም ነገሩ ማስነሳት ከሆነ ቁም ነገሩ እርሱን ከሙታን መካከል ነፍሱና ስጋውን አገናኝቶ ሕይወት እንዲሰጠው ምክንያት ከሆነ ምንድነው ታዲያ ቃሬዛውን መንካት ያስፈለገው? ክርስቶስ የነካውን ቃሬዛ ቅዱስ ቄርሎስ ዘእስክንድርያ በረከቱ ለሁላችን ትድረሰን ምን ብሎ ያስተምርበታል? ጌታችን ኢየሱስ ክርስቶስ እጆቹን ዘርግቶ የነካው ቃሬዛ የቅዱስ መስቀሉ ምሳሌ ነው። እርሱ የነካው ቃሬዛ ድምጹን አሰምቶ ሲናገር ለዛ ለሞተው ጎበዝ ቀስቅሶ ሕይወት እንዲሰጠው ምክንያት ከሆነ እጁ ሳይሆን ሰውነቱ ያረፈበት ደሙ የፈሰሰበት ራሱን ቤዛ አድርጎ ለዓለም የሰጠበት ቅዱስ መስቀል አሰምቶ ሲናገርማ አንድ ብቻ ሳይሆን ሲኦልንም ጭምር ይበዘብዛል እንጂ ብሎ አስተምሮበታል። ክርስቶስ ግን ያንንም ጎበዝ ሲያስነሳው ልክ እንደ ጣሊታ አሁንም እኛ እንድንነሳ የሚፈልግበትን ትምህርት ለማስተማር ስለፈለገ ነው። አንዳንዶቻችን እንዳልኳችሁ የሞት ነው ልክ እንደ ጣሊታ ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ ነው፣ ከምግባር ከሃይማኖት ጎለን ማለት ነው። አንዳንዶቻችን ደግሞ ቤተ ክርስቲያን ሞተን ቀባሪ ይዞን ደግሞ ሬሳችንን ወደ ዓለም የወጣ ሰዎች አሉ። ባልነው አልነው በቃ ቤተ ክርስቲያን ውስጥ ጾሙንም አልነው፣ ስግደቱንም አልነው፣ ምጽዋቱንም አልነው፣ ሱባኤኑም አልነው፣ ምንም ጠብ ያለልኝ ነገር የለም የሚል ሰው ሰምታችሁ አታውቁ? ምንም በቃ እኔም ልለወጥበትም አልቻልኩም፣ ራሴም ላይ የተስተካከለ ነገር ማግኘት አልቻልኩም ብሎ ቤተ ክርስቲያን ውስጥ ሆኖ የዘገየበት እግዚአብሔር የሌለ መስሎት መሞቱን ያመነ ሰው አለ። ቤተ ክርስቲያን ውስጥ ግን መሞት ይሻላል። ለምን መሰላችሁ? ቤተ ክርስቲያን ውስጥ ሞተ ቢያንስ እንኳን የትንሣኤ ቦታ ላይ ስላለ የምትቀሰቀስበት ጊዜ ሊደርስ ይችላል።
ቤተክርስቲያን ውስጥ ሞታ የሚያሳዝነው ግን ሊቀብሩ የሚያወጡ ሌሎች ሰዎች ግን ይኖራሉ። እነዛ ቃሬዛውን ተሸክመው የሄዱ የነበሩት ሰዎች ማለት ጓደኛቸውን ሊቀብሩት የወሰዱት ናቸው። ጽድቅ ስንሰራ አብረው ሊተባበሩን የማይፈልጉ ኃጢያት ስንሰራ ግን ሬሳችንን ተሸክመው የሚዞሩ ስንት ሰዎች እኮ ነው። ሊቀብሩን የሚያመቻቹ ስንጓዝ በኃጢያት አብረውን አለንላችሁ ብለው አፈር አይንካችሁ ብሎ ከመሬት ከፍ የሚያደርገን ሰው የለም። ተቸገርን ስንል ኪሱ የማይፈታለት ነውር እንስራ ስንል ግን ተበድሮ የሚያመጣ ሰው የለም ከኛ መካከል አለ። ለኃጢያት የሚቸኩለው ጉልበታችን ለጽድቅ የቀዘቀዘብን የደነደነብን ሰዎች አለን። ትንሳኤ የሚያስፈልገን ጌታችን ኢየሱስ ክርስቶስ ለዛ ነው ቀብረው የሞተውን ሰው ለመቅበር ተሸክመው የሄዱትን ሰዎች ቁሙ አላቸው። ለምን? ያቺ የሞተችና ያቺ በኃጢያት ቆስላ የወደቀች ነፍስ የኛ ምሳሌ ናት። ክርስቶስ ስትሞትበት እንዲሁ በቃ ተቀበር ብሎ ለዓለም አሳልፎ አይሰጥህም። ያለህበት ቦታ ይወርድልሃል አምላክ። ለአዳም እኮ ሲኦል ነው የወረደለት በነፍሱ። መቀስቀስ አቅቶት ነው ጠርቶ ከሲኦል የሲኦልን ማሰሪያ በጥሶ መጥራት ከብዶት ይመስላችኋል? የካህሊነት ጉዳይ እኮ ሆኖ አይደለም። በነፍሱ እስከ ሲኦል ድረስ የወረደለት እንዴት እንደወደደው እንዲያውቀው ነው። አንተ የወደክበት ቦታ እግዚአብሔር አምላክ ወድቆ ያነሳል። አንተ የወደክበት ቦታ ለእግዚአብሔር አምላክ መጥቶ ይቀሰቅሳል። ይሄ ምስክር ነው። ሊቀብሩት እየሄዱ ያለውን ሰው አብሯቸው እየተራመደ ነው አቁሙት ያዙት ያላቸው። ከቤተ ክርስቲያን ተስፋ የቆርጠን የወጣን የኛ ትንሳኤ እዚህ ሳይሆን ውጪ የመሰለን ሰዎች ካለን ክርስቶስ እየተጣራ ነው። ትንሳኤያችን አምላካችን ኢየሱስ ክርስቶስ ልቀስቀሳችሁ እያለ ነው። አይነ ልቦናችንን አምላካችን ጆሮአችንን የሚክፈትልን። ከሰማነው መቀስቀስ ይችላል። ከሰማነው ማንቃት ይችላል። ቀሰቀሰው፣ አስነሳው። ለእናቱ አታልቅሽ እንዳላት መልሶ ልጇን ሰጣት። ተመልከቱ። ጣሊታን ሲያስነሳት ካስነሳት በኋላ የምትበላውን አምጡላት ነው። እስኪ የምትበላውን በሉ እንጂ ምን አርጉላት? አምጡላት። ይሄንን ሰው ደግሞ ካስነሳ በኋላ መልሶ ለማን ነው የሰጠው? ለእናቱ። እስኪ መልሶ በሉ ለእናቱ ሰጣት። የመጀመሪያዊቷን ቤተ መቅደሱ ውስጥ የሞተችን ነፍስ ክርስቶስ ከቀሰቀሳት በኋላ እውነትም ከሙታን መካከል መነሳቷ የሚታወቀው ምግብ አምጡላት ተብሎ የተነገረውን ቅዱስ ሥጋውን ክቡር ደሙን መብላት ስችል ነው። ትንሳኤውን ገና ያላከበርን ሰዎች አለን። በነገራችን ላይ አሁን ትንሳኤውን ገና ያላከበርን ቅዱስ ሥጋውን ክቡር ደሙን ስንቀበል ነው ይሄው ከተነሳች በኋላ የምትበላውን ምን አርጉላት ነው ያለው? አምጡላት ነው ያለው። ትንሳኤ ማለት ቆመ በቤተ መቅደሱ እየዘመርክና እያሸበሸብክ የምታከብረው ብቻ ሳይሆን በክርስቶስ ቅዱስ ሥጋና ክቡር ደምን ጭምር ታትመህ እውነት ከሙታን መካከል መነሳትን እየመሰከርክ ለዓለም የምትወጣበት በዓል ነው። ገና ያልነቃን ሰዎች አለን ማለት ነው። ገና ያንቀላፋን ሰዎች አለን። ድምጹን እየሰማን ኃጢያትም ደግሞ ጣዕሙ ጠስቆ ጠፍንጎ የያዘን ሰዎች አሉ። እቺንም እናቲቱንም አስነስቶ ለልጇ ሲሰጣት ታለቅስ የነበረችው እናት አሁንም ቅድስት ቤተክርስቲያን ናት። ልጆቿ ከጉያዋ ሲጠፉባት በተለያየ ምክንያት ሲወሰዱባት እንዲኖሩት ከታዘዙት ሕይወት ባለፈ ክርስትናውን በየዘመናቱ መለዋወጥ ሲሞክሩ ክርስትናውን በያሉበት ዘመን እንደነሱ ቅርጽ ለማስያዝ ሲሞክሩ እያየች ቤተክርስቲያን ታለቅሳለች። ስለኛ ውሃ ልክ ተብሎ የሚስተካከል የክርስትና ሕይወት የለም። እኛ እያደግን ወደ ክርስትናው ሕይወት እንመጣለን እንጂ እኛ በወረድበት እያወረድን እኛ ባጠበብነው ልክ እያጠበብን የምንኖረው የክርስቲያናዊ ሕይወት የለንም። ሰፊ ወደ ሆነው ገብተንም ልንፈጽመው ወደማንችለው ከእግዚአብሔር ጋር ካለው ህብረት ጋር ከፍ ብለን ለማደግ እንሞክራለን እንጂ ያንን አናደርግም። የምናደርገውን ነገር በሙሉ እያየች ቤተክርስቲያን ልጆቿ ከውስጥ ተሰብስበው ጸናጽል እየመቱ ይዘምሩ እንጂ ቤተክርስቲያን ግን ታነባለች፣ ታለቅሳለች በደንብ አድርጋ። መሞታችንን የማናውቅ ሰዎች እንዳለን ታውቃለች። ሰዎች ወስደው ሊቀብሩን ቃሬዛ ላይ እንደተሸከሙን የኃጢአት አልጋዎቻችንን እንዳይቆረቆረንም ጭምር የሚያመቻቹልን ሰዎች እንዳሉ ታውቃለች። እንደው ክርስቲያኖች ለራሳችሁ ብላችሁ መነሳት እንኳን ቢከብዳችሁ ላሳደገቻችሁ ቤተክርስቲያን ብላችሁ እባካችሁ ተነሱላት። ቤተክርስቲያን ሁላችን ላይ ደክማብናለች። እውነቴን እንምላችሁ ላስተማረውና ለሚማረው ሰው ብቻ አይደለም። ከእግዚአብሔር መለኮታዊ ከሆነው ስጦታው ያለ ምንም ዋጋ ሁላችንንም ሰማያዊ ዜግነትን ሰጣናለች። ስንቆርብ አልከፈልንም፣ ስንጠመቅ አልከፈልንም። ታመን ስንመጣ ጸበል ውስጥ ስንፈወስ እግዚአብሔር አምላክ ምንም አይነት ነገር ስጡኝ አላለም። እኛን ብቻ ነበር የፈለግነው።
እኛ ግን ሀብት ንብረታችንን የምናመጣውን ቁሳቁስ በሙሉ ከምረንለት ራሳችንን ግን ከቀባሪ ጋር እያስቀበርን እንወጣለን። እና እውነት ተነሳን ብለን ነው ይሄንን በዓል የምናከብረው? ክርስቶስ እውነት ነው ከሙታን ተነስቷል። በዛ ደስ ተሰኝተን ስብከታችንን ቅዱስ ጳውሎስ እንዳለው ከንቱ እንዳልሆነ አምነን እንድንናገራለን። የኛን ህይወት ግን ስናየው እንኳን ልንነሳ የተቀበርንበት መቃብር ራሱ ተመችቶን እየተገላበጥን ያለንበት ኃጢአት አልፈታ ብሎን የተጨነቀን እንዳለን ሁሉ ከምንሰራው ጽድቅ ይልቅ እየሰራ ነው ያለነው ኃጢአት እያመጣልን ያለነው ነገር ደስ አሰኝቶናል። እውነት እኮ ነው። ኃጢአት ስንሰራው ኃጢአት ስናደርጋት የሚሰማን ደስታ በቅጽበት የምናጣጥመው ስለሆነ ኃጢአት ለሁላችን ቅርብ የሆነችው ለዚህ ነው። ልብ ብላችሁ ስሙኝ ክርስቲያኖች፣ ኃጢአትን የምንሰራት በኃጢአት የሚመጣው ደስታ ቅርባችን ስለሆነ ነው። ጠጥተን ለመስከር የምንሄደው ሳቅ ቅርብ ስለሆነ ነው። ጨዋታው ስለሚመጣ ነው የምንለው አይደል? ጾመን ጸልየን ሰግደን መጽውተን እግዚአብሔር የደከምንበትን የድካማችንን ዋጋ ግን ሲከፍለን አናየው። ለኃጢአት ለምንሮጠው ሩጫ ደሞዙን ወዲያው እናገኘዋለን። ለጽድቅ ለምንደክመው ድካም ግን እግዚአብሔር አምላክ የሚሰጠንን ደሞዝ ያዘገየዋል። ለምን? በምድር ከሚከፍለን በሰማይ ሊከፍለን ስለመረጠ እኮ ነው። እውነቴን እምላችሁ ክርስቲያኖች፣ ድካማችንን ስለ እግዚአብሔር ስንል ያደረግናቸውን መንፈሳዊ ነገሮቻችንን በሙሉ እግዚአብሔር በምድር እንዲከፍለን እንዲያውም አንጠይቅ። በምድር ካልከፈለንም ያልሰማን እንዳይመስለን። የጸሎታችን መልስኛ መኪና ማሽከርከር አይደለም። ቤተ መቅደስ ውስጥ የማስቀደሳችን መልስኛ በቤት ውስጥ ማማረና በጌጠ ቦታ ውስጥ መመላለስ አይደለም። አትሳቱ ክርስቲያኖች። እኛ መንፈሳዊ ህይወትን ከእግዚአብሔር ጋር ያለንን ህብረት የምንለካው ቁሳዊ በሆነ ነገር አይደለም። እንደዛ ማድረግ የጀመርን ጊዜ የተለማመድንም ጊዜ ነበረ ተንሸራተን የወደቅነው። ዛሬ አሁን በየአውደ ምህረቶቻችን ራሱ እኮ እልል በሉላቸው ተብሎ የሚሰሙት የጸሎቶቻችን መልሶች ምን ናቸው? መኪና ገዛን አይደለ? ቤት ገባን አይደለ? ስራችን ተቃና አይደለ? ማን ከኛ መካከል መጥቶ ስለፈቀደልኝ ቤተ መቅደሱን ስም ያለው ብሎ ስላስቀደስኩኝ ከመቅደሱ ከሰማያዊ ደጃፍ ቆም ያለው ብሎ ዋጋም በየተከፈለለትን ቅዱስ ሥጋውን ክቡር ደሙን ለመቀበል በቅቻለሁ ብሎ እንደው በህይወታችሁ እልል ያስባለ ምንን ታውቃላችሁ? አናውቅም እኮ። እኔ በግሌ አላውቅም። ለምን? የጸሎታችንን መልስ ምድራዊ በሆነ ዋጋ እየተመነው ስለተቸገርን እኮ ነው። አይደለም። ዋጋችን ሰማያዊ እንደሆነ አትርሱ ክርስቲያኖች። ዋጋችን ምድራዊ እንዳይሆንም ጭምር ነው እግዚአብሔርን የምንለምነው። በተገላቢጦሽ ግን ሰይጣን የሚያሰራውን ኃጢአት ወዲያውኑ ደሞዙን ይሰጣል። እግዚአብሔር የሚያሰራውን እንድትሰራ የከፈተልን የጽድቅ በር ግን ስታደርገው በጥቂቱ የመንግስተ ሰማያትን ጣዕም እንድትቀምስ እያደረገ ስለ ድካምህ መጽናናትንና ማንም ሊቀመው የማይችለውን መንፈሳዊ ደስታና ሰላም እየሰጠ ፍጻሜው ግን ከሱ ጋር እንድትሆን ያደርጋል። እውነቴን እኮ ነው የምላችሁ ክርስቲያኖች፣ የጸሎታችንን ምላሽ በሙሉ መሬት ላይ ብናገኘው እኮ የምናፍቀው ገነት ይኖራል። እንድንገባበት የምንቸኩልበት መንግስተ ሰማያትን እንጣራ ይሆናል። እግዚአብሔር እንኳንም አጎደለብን፣ እንኳንም አሳጣን፣ እንኳንም ሰላም የተነሳ ነው እንደዚህ እንኳን አረገን። ቢያንስ በዚህ እንኳን ማንን እየጠራ ነው? እግዚአብሔርን እየጠራ ነው። አገር ሰላም ሲሆንማ ማን ትዝ ይለዋል? መድኃኔዓለም ማን ትዝ ይለዋል? ያ የተዘረጋጁ ማን ትዝ ይለዋል? ኑ ልጆቼ እያለ የሚጣራው ድምፁ ማንኛችንም ትዝ አይለንም። ሲጀመርም እግዚአብሔር አምላክ እንዳስቀመጥነው ዕቃ የትም ብንሄድ ተመልሶ የምናገኘው የሚመስለን ሰዎች እኮ ነን። በጣም ነው የምናሳዝነው። ከዚህ በላይ ሞት የለማ ክርስቲያኖች። እውነታው እንደዛ እንደሆነ ማወቅ መቻል አለብን። ትንሣኤውን የክርስቶስን አስበን ደስ እንደምንሰኘው የኛን ግን ቅድስት ቤተክርስቲያን ሁኔታችንን አይታ ታለቅሳለች፣ ታነባለች። የቤተክርስቲያናችንን እንባ የምናብሰው ተደራጅተን በመጮህ አይደለም፣ ንስሐ ገብተህ ቅዱስ ቁርባን ስትቀበል ያኔ የቤተክርስቲያን እንባዋ ይታበሳል። ያኔ ክብርህ ይመለሳል። ያኔ ያጣውት የምትለውን የእግዚአብሔርን ሞገስ ታገኘዋለህ። እንዲሁ በመጮህ እንዲሁ በመናምን አይመጣልህ። ይሄ ሐቅ ነው። ሐዋርያት ያጡትን፣ ሐዋርያት የጎደለባቸውን፣ ሐዋርያት እንዲኖራቸው ያስፈልገውን ነገር በሙሉ ያገኙት የአምላክ ቅዱስ ሥጋ ክቡር ደምን ተቀብለው በፍጻሜው መንፈስ ቅዱስን ሲያገኙ እንጂ ዝም ብለው እንደዚሁ ስለመረን ለቀው ስለዞሩ አይደለም። እግዚአብሔር ለሁላችን በቸርነቱ የልባችንን መሻት ሁሉ ይስጠን። ሶስተኛው የመጨረሻው ክርስቶስ ከሙታን መካከል ያስነሳው ወዳጁ አልዓዛር ነው። የዮሐንስ ወንጌል ምዕራፍ 11 ላይ ያለ ታሪክ ነው። ከሁለቱ አሁን ቅድም ከነገርኳችሁ ታሪኮች የሚለየው ይሄ አንደኛ አልዓዛር ለክርስቶስ ቅርቡ በመሆኑ ነው። ሌሎቹን ክርስቶስ ያውቃቸዋል።
አምላክም አይደለ፣ ለሱ እንግዳ የሆነች ነፍስ የለችም። አልዓዛርና ቤተሰቡን ግን ክርስቶስ በቅርብ የሚያውቃቸው ናቸው። በቅርብ የሚያውቃቸው ብቻ ሳይሆን ቤታቸው ውስጥ የሚስተናገድም ጭምር ነው። ቤታቸው ውስጥ የሚስተናገድም ጭምር ነው። ቤታቸው ለክርስቶስ ክፍት ነው። ለክርስቶስ ክፍት የሆነ ቤት ክርስቲያን ሊኖረው ያስፈልጋል። በነገራችን ለክርስቶስ ክፍት የሆነ ቤት ማለት ታርዞ ቢመጣ፣ ተጠምቶ ቢመጣ፣ እንግዳ ሆኖ ቢመጣ፣ ተርቦ ቢመጣ፣ እስረኛ ሆኖ የሚያርፍበት አጥቶ ቢመጣ ተከፍቶ የሚያስተናግደው ቤት ማለት ነው። ለክርስቶስ ክፍት ነበረ ቤታቸው። ክፍት ከነበረው ከክርስቶስ የሚስተናገድበት ቤት ውስጥ ግን ሐዘን ተሰማ። ትልቁም ነገር ነው። እግዚአብሔር ከኛ ጋር ስለሆነ ማለት ሰው የሚደርስበት አይደርስብንም ማለት አይደለም። እየሰማችሁ ነው? እግዚአብሔር በቤት ስለሚመለክ፣ እግዚአብሔር በቤታችን ውስጥ ንጉሥ ሆኖ ስለተሾመ፣ በሕግና በሥርዓትም ጭምር ስለምንመላለስ በሰው የሚደርሰው በእኛ አይደርስም ማለት አይደለም። አንዳንድ ሰው ከእግዚአብሔር ጋር ካለው ቅርበትና ከእግዚአብሔር ጋር ከሚታዘዘው የትእዛዛቱ ተገዥነቱ የተነሳ ህመም እንዲመጣበት አይፈልግም። ሞት እሱ ቤት እንዳንኳኳ አይፈልግም። ሲጸልይ መሰማትን፣ ሲጣራ አቤት መባልን ብቻ ነው የሚያውቀው። አይደለም። ክርስቶስ ይወዳቸው ከነበረው ከዚህ ቤት ውስጥ አልዓዛርን ጠርቶታል። እንዳልኳችሁ ነው ክርስትና የሚመዘነው ምድራዊ በሆኑ ቁሶች ማግኘትና ማጣት እንዳልሆነ ሁሉ እግዚአብሔር ከኛ ቤት ውስጥ ለመገኘቱ ማሳያ ሆኖ የምንናገረውና የምናስተምረው ምንም አይነት ነገር ሳይደርስብንና ሳይሆንብን መቅረታችንን በማየት አይደለም፣ ሲደርስብን በመናሳየው ግብረ መልስ ነው። አልዓዛር ሞተ ብለው ለጌታችን ለኢየሱስ ክርስቶስ ነገሩት። መርዶን ከሰማበት ስፍራ ላይ 4 ቀን ቆየ። መሞቱን ሰምቷል። ቸኩሎ ግን ሄዶ ሐዘንተኛ እንደሚያደርገው ስርዓት ሊደርሰው አልፈለገም። ዘገየ፣ ዝም አለ። ሐዋርያቱ ነገሩት፣ ወዳጅ አልዓዛር ሞቷል ብለው አሳሰቡት። ራሱ ጌታችን ኢየሱስ ክርስቶስ ግን ሰዓቱ ሲደርስ ወዳጄ አልዓዛር ተኝቷል፣ ልቀሰቅሰው ሄዳለዋል። ሐዋርያት አሁንም ባልታደሰ አይምሮና ሰውነታቸው እንግዲያውስ ተኝቶ ከሆነ የሚቀሰቅሰው ይጠፋልና አሉ። እሱ ግን እያወራ የነበረው ሞት ስለተባለ እንቅልፍ ነው። በግልጽም ነገራቸው። እንቅልፍ ሞት እንደሆነ በእርግጠኝነት የምናውቀው አልዓዛርን እንዴት ብሎ ሊቀሰቅሰው እንደሄደ ክርስቶስ ሲናገር ወዳጄ አልዓዛር ሞቷል፣ ላስነሳው ሄዳለሁ አላቸው። ሞትን እንቅልፍ ሞት ብሎ እስካሁን ስነግራቸው የነበረው እኛ ያመጣነው አይደለም፣ ራሱ ክርስቶስ ወንጌል ላይ ሲናገር ተጽፎ ያገኘነው። ጌታችንም አልዓዛር ወደ ተቀበረበት ወደ ኢየሩሳሌም ከተማ ገባ። መምጣቱን የሰሙ ሰዎች በሙሉ ሊቀበሉት ወጡ። ደስ ተሰኝተው የሚቀበሉት ነበሩ። እርሱ ግን የመጣው ደስታን ለመካፈል አይደለም፣ ሐዘናቸውን የማርታና የማርያምን ለመድረስ ነው። መምጣቱን ህዝቡ በሙሉ ሲሯሯጥ መስማቱን ሰምታ ማርታም እየሮጠች ሄደች። ጌታ ሆይ አንተ ከኛ ጋር ብትሆን ኖሮ ወንድማችን ባልሞተ ነበር አለ። እያንዳንዳችን ህይወት ላይ እግዚአብሔር ከኛ ጋር ባይሆን ኖሮ ይሄ ባልኖረብን ነበር የምንለው ጊዜ አለ። ሁላችንም በቃ ሰምቶን እንዳልሰማ አይቶን እንዳላየ የሚሰማን ስሜት አለ። እግዚአብሔር ግን ያያል፣ ክርስቲያኖች ይሰማል። ታክቶ በቃኝ የሚለው የኛ ጩኸት የለም። እንደ ሰው አይደለም። ክብር ምስጋና ይድረሰው። ሰው እኮ ነው የሚታክተው። ሰው እኮ ነው የኛ ጩኸት በዛብን ብሎ ዝም በሉ የሚለው። እግዚአብሔር አይልም። ለሰው መጮህ የከበዳችሁን ነገር ለእግዚአብሔር ነው መጮህ። በቃ ዝም በሉ አይልም። እርሱ ከምን ተነስተን እንደምትጮህ ያውቃል። ከምን ተነስተን እንደምትጠራው ያውቃል እግዚአብሔር። አንተ ከኛ ጋር ብትሆን ኖሮ ወንድማችን ባልሞተ ነበር አለች። ወዳጃችን ወንድምሽ አልዓዛር ይነሳል አላት። አዎ ዳግም በሚመጣበት በክብሩ በዙፋኑ በእግዚአብሔር የዛች ቀን ላይማ እንደሚነሳ አምናለሁ አለች። እሱ ሊቀሰቅሰው የመጣው ዳግም ምጽአት ሊያስነሳው አይደለም፣ አሁን ሊቀሰቅሰው ነበር የመጣው። ወዲያውኑ እየሮጠች ሄደች። ተመልሳ ትንሣኤና ሕይወት እኔ ነኝ ያላትን ክርስቶስን ንግግሩን ሳይጨርስ ያሁላ ሰው ከመንገድ ላይ ስላስቀረው ገባችና ለእህቷ ለማርያም መምሩ መጥቷል ይጠራሻል አለች። አልጠራትም እኮ በነገራችን ማርታን ሂጂና ማርያምን ጠራት አላለች። ግን ማርታ በእሷ ስጋዊ አስተሳሰብ እሷ ስትናገር ካልተሰማች ማርያም እግሩ ስር ቁጭ ብላ ትማር ግን ስለነበረ ቅርብ ናትና እሷ ትጮህ ትናገር ብላ ማርያምም እየሮጠች ወጣች። ለቅሶ ለመድረስ ተሰብስቦ የነበረው ህዝብ በሙሉ እየሮጠ እርሷ ያለችበትን ለመከተል ወጣ። ምናልባት ሐዘኑ ጸንቶባት መቃብር ሄዳ ታለቅስ ከሆነ ብሎ ማለት ነው። እሷ መቃብር አልሄደችም። ክርስቶስ መጣ ሲባል ነው የሮጠችው። ደስ አይልም? በጣም እኮ ነው ደስ የሚለው። እውነት
መቃብር ጋር የማይሮጡ እግሮች ክርስቶስ ጋር እንደሚያስነሳው አምነው ለመጽናናት የሚሽቀዳደሙ እግሮች አሁንም ድረስ የሞቱና ያንቀላፉ ወዳጆቻችንን መቃብሮቻቸው ጋር ሄደን ጉንጉን እናስቀምጥላቸዋለን። ያረፉትን ነፍሳት እግዚአብሔር ግን በአጸደ ገነት እንዲያሳርፋቸው ቤተክርስቲያን አንመጣም። ማርያም ግን እየሮጠች ወደ መቃብሩ ሳይሆን ወደ መጣው ወደ መምህሯ ወደ ክርስቶስ ሄደች። ክርስቶስም አያት። ድጋሚ ማርታ እንዳለችው አለችው፣ አንተ ከኛ ጋር ብትሆን ኖሮ ወንድማችን ባልሞተ ነበር አለችው። አይ ማርታ፣ አይ ማርያም አላወቁም እንጂ ማን ስጋና ነፍሱን ራሱ ያላዛረን ለየውና እሱ ራሱ አይደል እንዴ? እሱ ራሱ እኮ ነው። እነሱ ግን ስላላወቁ በቦታ ስላልነበረ ከነሱ ጋር ሲሄድ ሲሸሽ ከሱ መሸሽና መሄድ ጋር አብሮ የመጣ ነገር መስሏቸው ነበር። እግዚአብሔር ግን አላዛር እንዲያርፍ የፈቀደው አላዛር ካረፈም በኋላ 4 ቀን ሰንብቶ የመጣው ድንቅ ስራውን ሊያሳያቸው ነበር። እግዚአብሔር በእያንዳንዳችን ህይወት ክርስቲያኖች እሱ ካልሆነ ብቻ የማይፈታቸው ቋጠሮች አሉ። ሁላችንም ቢወትር እሱ ካልሆነ መልስ ልናገኝባቸው ማንችልባቸው ነገሮች አሉ። በእርግጠኝነት ነው የምነግራችሁ። እነዚህ አይነት ነገሮች ከኃጢአት የመጡ ላይሆኑ ይችላሉ። ከወላጆቻችን ክፋትም ያልተነሱ ሊሆኑ ይችላሉ። የእግዚአብሔር ድንቅ ስራ ብቻ እንዲታይባቸው የተቀመጡ ቋጠሮች አሉ። ታስታውሳላችሁ? የዮሐንስ ወንጌል ምዕራፍ 9 ላይ ከእናቱ ማህፀን ጀምሮ እውር ሆኖ የተወለደ አንድ ሰው ነበር። ሐዋርያትም ወደ መምህራቸው ወደ ጌታ ኢየሱስ ክርስቶስ ቀርበው እንዲህ አሉት፣ መምህር ሆይ ይህ ሰው እውር ሆኖ የተወለደው በወላጆቹ ኃጢአት ነው ወይስ በራሱ ነው አሉ። ጌታችን ምን አለ? ይህ ሰው እውር ሆኖ የተወለደው በወላጆቹም ኃጢአት አይደለም በራሱም ኃጢአት አይደለም አለ። አብራችሁም በሉ፣ ይህ ሰው እውር ሆኖ የተወለደው የእግዚአብሔር በሉ እንጂ ድንቅ ስራ እንዲገለጥበት ነው። አይገርማችሁም? ድንቅ ስራው እግዚአብሔር እንዲገለጥብን እግዚአብሔር ሊያሳወረን የሚችልባቸው ጊዜያቶች አሉ። አሁን ነገ የምናከብረው የአብይ ጾም 3ኛው ሳምንት የሉቃስ ወንጌል ምዕራፍ 24 ላይ ያሉት የኤማሁስ መንገደኞች የሚታሰቡበት። የኤማሁስ መንገደኞች ጌታችን ኢየሱስ ክርስቶስ የተሰቀለባት የኢየሩሳሌም ከተማ ላይ ነበሩ። ሰምተዋል ዜናውን። ተሰቅሎ ከሞተ በኋላ ግን የማይነሳ መስሏቸው ነበረ እያሉ እያወሩ በሞቀ ውይይትም ስለ መንፈሳዊ ነገር እየተጫወቱ ሄዱ ነበር። ጌታችን ኢየሱስ ክርስቶስ ከመካከላቸው ተገለጠ። ስለምንድን ነው የምታወሩት አላቸው። ስለ ኢየሱስ ክርስቶስ እንደሆነ አንተስ ይሄንን ሰው የምንናገርለትን አታውቀውምን? በኢየሩሳሌም አልነበርክምን አሉት። ጌታችን ኢየሱስ ክርስቶስም አብሯቸው ስለራሱ ከሙሴ ከሕግ መጽሐፍ ከመዝሙራትና ከነቢያትም እየጠቀሰ አስተማራቸው ይላል። ልብ ብላችሁ ስሙ። ከዛ በኋላ ቀኑ እንደመሸ ባስተዋሉ ጊዜ ላይ የኤማሁስ መንገደኞች ሉቃስና ቀሌዮጳ አንድም ኒቆዲሞስ እባክህ አብረህን በቤታችን እደር መሽቷል አሉት። ክርስቶስም ቤታቸው ገባ። በቤታቸው የነበረውንም ዳቦ እንጀራ ቆርሶ በሰጣቸው ጊዜ ላይ አይናቸው ተገለጠና ማን እንደሆነ አወቁ ይላል። አይገርማችሁ? አብሮህ ያለውን እግዚአብሔርን ራሱ አይንህ ካልተገለጠ አታውቀው። አብሮህ የሚራመደውን አምላክን እንጀራ ተቆርሶ ካልተሰጠ ሕይወታዊ የሆነውን የክርስቶስን ስጋና ደም ካልተቀበልክ አታውቀውም። ያለህ መስሎሃል ግን አላየኸውም። የተመለከትከው መስሎሃል ግን አልተመለከትከውም። አያችሁት? እግዚአብሔር የኤማሁስ መንገደኞችን ለጊዜው አይናቸውን ከድኖ ሰውሮ ያሳለፋቸውና እንዲራመዱ ያደረጋቸው እርሱ እንጀራውን ቆርሶ ሰጥቶ አይናቸው ምን ሊያደርግላቸው ስለፈለገ ነው። እስኪ ሊያበራላቸው በሉ፣ ሊያበራላቸው። እግዚአብሔር የሁላችንን አይን ያብራልን። ማየት እንድንችል የሚያስፈልገን እንድናይ እግዚአብሔር ይፍቀድልን። እውነቴን እንደምላችሁ ክርስቲያኖች ማየት ያለብን በጣም ብዙ ነገሮች አሉ ያላየናቸው። ቅዱስ ኤፍሬም ሶርያዊ እንዲያውም የሉቃስ ወንጌል ምዕራፍ 24ን ሲተረጉም ድንቅ በሆነ አገላለጽ ይገልጸዋል። የኤማሁስ መንገደኞች ክርስቶስ አብሯቸው ሆኖ አላወቁም ነበረ። ያዩታል ግን አላዩትም አለ። እስኪ ያዩታል በሉ በሉ እንጂ ግን አላዩትም። አይተውታል ግን አልተመለከቱትም። ይቀጥልና ቅዱስ ኤፍሬም ክርስቶስ ግን ይሄን ለማድረግ የመጀመሪያ አይደለም ይላል። ክርስቶስ ይሄን ለማድረግ የመጀመሪያ አይደለም፣ በልደቱም እኮ ይሄን አድርጎታል ይላል ቅዱስ ኤፍሬም። ለሰብአ ሰገል ይመራቸው ዘንድ የላከውን ኮከብ ሰብአ ሰገል ያዩት ነበር፣ ሌላ ሰው ግን አያዩም። አይደንቅም? አያዩም። ማንም አልተመለከተውም ነበረ። ሌላ ሰው እንዲያውም ከመካከላቸው ሲሆን ይሰወራቸው ነበረ። ያ ኮከብ መርቶ ግን ለነሱ ብቻ እያሳየ ክርስቶስ ጋር አደረሳቸው ይላል ቅዱስ ኤፍሬም። እንደዚሁ ሁሉ የኮከቡ ጌታ ክርስቶስም ከመካከላቸው ሆነና ያላዩትን እንዲያዩ
የተመለከቱትን እንዲመለከቱን በደንብ አድርጎ አረጋቸዋል። እግዚአብሔር የሁላችንን አይን ይክፈትልን። አይነ ልቦናችንን በነገራችን ላይ ያብራልን ብላ ቤተክርስቲያን የምትመርቀው ይሄንን ስጋዊ አይንህን ሳይሆን ውሳጣዊ አይናችንን ማለት ነው። ስለዚህ አልዓዛር እነዛ እንደሆነ ማርታ ማርያም ሲናገሩ ሰማ ክርስቶስ። ወዴት ነው የቀበራችሁታል? በቃ አልዓዛር ላይ ተስፋ ቆርጠው መቃብር ውስጥ ከተውታል። 4 ቀን ሙሉ ሲሰነብት መቼም ይነሳል ብለው ተስፋ ያደርጉማ። ቀብረነዋል አሉ። የቀበራችሁበት ቦታ ወሰዱኛል። እየሄደ በመንገድም ላይ ዙሪያው ላይ የነበሩ ሰዎች ሲያለቅሱ ተመለከተ። ክርስቶስም አለቀሰ አለ። ምን አለ? ለጣሊታ አላለቀሰም እኮ ልብ ብላችሁ ስሙ። ለጣሊታ አላለቀሰም፣ ቀሰቀሳት እንጂ። ለዛ ጎበዝ አላለቀሰም፣ እናቱን አታልቅሽ አላት እንጂ። ለማርታና ለማርያም ግን አታልቅሱ አላላቸውም። እንዲያውም የቀበሩበትን ቦታ እንዲያሳዩት ከነገራቸው በኋላ አብሯቸው እየሄደ ክርስቶስ ምን አደረገ? አለቀሰ። ዙሪያው ላይ የነበሩትም ሰዎች አልዓዛርን ምን ያክል እንደሚወደው አወቁ ይላል ቅዱስ ዮሐንስ አፈወርቅ። ምን ብሎ ይተረጉመዋል? እና ቅዱስ ጎርጎርዮስ ዘኑሲስ አልዓዛርን መውደዱን ክርስቶስ እንባውን እያፈሰሰ አሳየ። እኔና እናንተን መውደዱን ክርስቶስ እንባውን ሳይሆን ደሙን አፍስሶ አሳየናል። አልዓዛርን ከሚወደው በላይ ነው የወደደህ ማለት ነው። ለአንተ እንባውን ሳይሆን ደሙን ያፈሰሰል። ወዴት ነው የቀበራችሁት አለ። አሳዩት። ድንጋዩን አንሱታል። ያንን ድንጋይ እሱን ቀብረው ገንዘው ሲያስገቡት እኮ ለስንት ነው ያገነዙት? ለስንት ነው ያንከባለሉት? መልሳችሁ የከደናችሁበትን ድንጋይ አንሱት አላቸው። መልሳችሁ የከደናችሁበትን ድንጋይ አንሱት አላቸው። ጉዳዩ የማስነሳት ቢሆን ኖሮ ልክ ቅድም እንዳልኳችሁ ጉዳዩ እሱን ቀስቅሶ የማውጣት ነገር ከሆነ ድንጋዩን ማስነሳት ምን አስፈለገ? ያስነሳውንና ሊያስነሳው የመጣውን አልዓዛር ናውጣ ቢለው እንደተዘጋ ከመቃብሩ ማውጣት ይችላል አይችልም? ይችላል። ምን ይሳነዋል እርሱ? ለአልዓዛር ግን የተዘጋበትን ድንጋይ አንከባሉታል። ለምን መሰላችሁ? ክርስቶስ እንደተነሳ አይነት ትንሳኤ ሌሎች እንዳይነሱ የተገባ ስለሆነ። ክርስቶስ በራሱ ፈቃድ ሞተ፣ በራሱ ፈቃድ ተነሳ አልኳችሁ። ሲነሳ ደግሞ ቤተክርስቲያናችን እንዲህ ትላለች፣ መግነዝ ፍቱልኝ እስኪ በሉ እንጂ መቃብር ክፈቱልኝ ሳይል ለአልዓዛር ሲያስነሳው ድንጋዩን አንከባሉ አለ። አልዓዛርን ከሙታን ቀስቅሶ ካወጣው በኋላ ፍቱትና ምን አርጉት አለ? ይመላለስ አለ። ራሱ ግን ከሙታን መካከል ሲነሳ ድንጋዩን ክፈቱልኝ አላለም። መቃብር ውስጥ የተገነዘበትንም ጨርቅ ፍቱልኝ አላለም። መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ነው የወጣው። ለምን ይመስላችኋል? የክርስቶስ መቃብሩ የተቀበረበት ስፍራ ብቻ ሳይሆን ከእህቱም ድንግልና የተወለደበት የእናቱ ማህፀን ምሳሌ ስለሆነ ነው። በተዘጋው መቃብር ውስጥ መቃብሩን ሳይከፍት እንደወጣ ሁሉ አምላካችን ኢየሱስ ክርስቶስም ድንግልናዋን ሳይሽር ወደ ማህፀኗ ገብቶ የተጸነሰ ድንግልናዋንም ሳያጠፋ ከማህፀኗ ወጥቶ የተወለደ እሱ መሆኑን በተነሳበት የትንሣኤ ቀን ራሱ ሰብኮልናል። አልዓዛርን ውጣለው፣ ወጣ፣ ተመላለሰ። የአልዓዛርም ታሪክ የኛው ታሪክ ነው። አንዳንዶቻችን እንዳልኳችሁ ቤተክርስቲያን የሞተናለን። አንዳንዶቻችን ቤተክርስቲያን ሞተን ልንቀበር የሄድን ሰዎች አለን። እንደ አልዓዛር ደግሞ ጭራሽ ተቀብረን 4 እና 5 ቀን የቆየንም ሰዎች እንኖራለን። ከዛም በላይ እድሜያችን በኃጢአት ያለቀብን ሰዎች አሉ። ክርስቶስ ግን አያችሁት እያንዳንዱን መቀስቀስና ማንሳት አልከበደውም ለሱ። ለምን ዘመናት በኃጢአት አታንቀላፈም? አንተ ኃጢአት ይከብድ ይሆናል እንጂ እግዚአብሔር ያንተም ኃጢአት አንተም አትከብደው። አንተም አትከብደውም፣ ኃጢአትህም አይከብድም። እንደዚህ አይነት አገላለጾችን ስለምንጠቀም እኮ ነው እግዚአብሔር እኔ የምሰራውን ኃጢአት እሱ ራሱ ይቅር የሚለኝ አይመስለኝም እንዳትሉ። እንዴት አይልህም? እግዚአብሔር እኔ ኃጢአቴን እንዳቆም ራሱ የሚፈልግ አይመስለኝም አትሉ። ክብር ይግባውና ይሄ ክህደት ነው፣ በፍጹም አይባልም። እግዚአብሔር እንዳንተወው ተጨማለቁበት፣ እንዳናርፍበት ተሰቃዩበት ብሎ እንድንገባ የሚፈቅድልን የኃጢአት መቃብር የምንገነዝበትም የኃጢአት ጨርቅ የለም። እሱማ በትንሣኤ እንድንመላለስ ነው የሚፈልገው። 55ቱን ቀን ክርስቲያኖች እድል አለን ማለት ነው። አያችሁ 55ቱን ቀን ተስፋ አለን። 55ቱን ቀናት ከተነሳው ከሙታን መካከልም ጭምር ተነስቶ ከተመላለሰው ከክርስቶስ ጋር አብረን የመኖርም ምስክር የመሆንም እድል አለን። ቅዱስ አትናቴዎስ ዘእስክንድርያ በሕይወቱ ከኒቂያ ጉባኤ በኋላ በጣም የታወቀ አቃቤ እምነት ስለነበረ ብዙ ሰዎች ብዙ ጥያቄ ጠይቁት ነበር። እና ቅዱስ አትናቴዎስን ከተጠየቁት ጥያቄዎች መካከል አንድ ሰው መጥቶ ምን አለ? ክርስቶስ ከሙታን መካከል እንደተነሳ በምን ታውቃለህ?
ትንሣኤ ሙታንስ እንዳለ በምን ትረዳለህ ብለው ጠየቁት። የጠየቁት ሰዎች ክርስቲያኖች የሚያምኑ ሰዎች ስለነበሩ አትናቴዎስ ቅዱሳት መጻሕፍትን ሊገልጥ አልፈለገም። አትናቴዎስ ይዟቸው እጃቸውን ወደ ከተማ ወጣና መነኮሳትን አሳያቸው። ምኖችን አልኳችሁ? መነኮሳትን አሳያቸው። መነኮሳትን አሳያቸውና ምን ይታያችኋል አላቸው። መነኮሳት አሉት። መቼም ድሮም አይነ ልቡና ያልበራ ሰው በአይነ ሥጋ የሚታየውን መናገር ልማዱ ስለሆነ ነው። አይነ ልቡናው የበራለት ሐዋርያዊው ቅዱስ አትናቴዎስ ግን ምን አለ? እኔ ግን መነኩሴ ሳይሆን የሚታየኝ የቆመ ሰው እንደሚታየኝ አለ። የቆመ ሰው ብቻ አይደለም፣ ሲገነዝ ጸሎተ ፍትሐት ተደግሞለት ምንኩስና የሚቀበል ማንኛውም ሰው ጸሎተ ፍትሐት ይደገምለታል። ሞቷል ለዓለም። ከዚህ በኋላ የሞተ ሰው የሚጸለይለትን ጸሎት ተጸልዮ ግን መቃብር ላይ ሳይሆን የምታዩት ቆሞ መሬት ላይ ምን እያደረገ ነው? እየተራመደ ነው። ከትንሣኤ ሙታን ከመነኮሳት በላይ ምስክር የለም አላቸው ይባላል ቅዱስ አትናቴዎስ። የመነኮሳት ምስክርነት በጸሎተ ፍትሐት የሚደገምና የሚታወቅ እንደሆነ ሁሉ ክርስቲያኖች እኛም ሁላችንም ለትንሣኤው ምስክር የመሆን ግን ኃላፊነት አለብን። መጽሐፍት በሌሉበት ተመላላሽ ሕይወት በሚታጣበት ቦታ ላይ ክርስቲያኖች ናቸው የትንሣኤ ምስክር፣ ሌላ ማንም አይደለም። ስንጠመቅ በመቃብር ውስጥ ለመግባታችን ምሳሌ ከሆነ ሁላችንም ተጠምቀናል። ተጠምቀን ግን አልቀረንም። ከገባንበት የመጠመቂያ ጉድጓድ ደግሞ ተመልሰን ወጥተናል። ስንወጣ ደግሞ የትንሣኤው ምሳሌ ነው። እንደተጠመቀ ሰው ክርስቶስ ከሙታን መካከል ተነስቶ እንደሚመለክባት እንደ ቅዱስ ቤተክርስቲያን ክርስቲያኖች ለመመላለስ እግዚአብሔር አምላክ ይፍቀድልን። የሰማነውን በልቦናችን ሰሌዳ ይጻፍልን።